ሰላምታዬ በያላችሁበት ይድረስ። እንዴት ናችሁ? ዛሬ በጣም በሚገርም ፕሮግራም ላይ ተገናኘን። የምትገርም ልጅ ጋብዤላችኋለሁ። ይቺ ልጅ ከልጅነቷ ጀምሮ በጣም ጎበዝ ተማሪ ናት። አንደኛ እየወጣች እስከ ዩኒቨርሲቲ ደረሰች። ዩኒቨርሲቲ መግቢያዋን 603 አምጥታ ነቅንቃው አዲስ አበባ ዩኒቨርሲቲ ገባች። አዲስ አበባ ዩኒቨርሲቲ በጥቁር አንበሳ ዶክተር ኦፍ ሜዲሲን ወይም ዶክተር ለመሆን የ4ኛ ዓመት ተማሪ ነው። ፎር እያመጣች በከፍተኛ ውጤት ነው እዚህ ጋር የደረሰችው። እሱ አይደለም የሚገርመው፣ ምክንያቱም ይሄንን ብዙ ተማሪዎች ሊያሳኩት ይችላሉ። ከዚህ በተጨማሪ ግን እየተማረች ሌላ 2 ኮርሶችን በዲግሪ ትማራለች፣ ጆርናሊዝም እና ሳይኮሎጂ። እሱም አይገርምም። ተጨማሪ ደግሞ ስራም ትሰራለች። በምትሰራው ስራ በትርፍ ጊዜዋ ማለት ነው የምታገኘው ገቢ ምናልባትም ከሚያስተምሯት መምህራን ወር ፕሮፌሰሮች ሊበልጥ ይችላል። ግን ይቺ ልጅ ሜዲሲን ነው የምትማረው። በጣም ቢዚ የሚያደርግ ትምህርት ቢኖር ሜዲሲን መማር ነው። ዶክተር ለመሆን መማር ነው። ሁሌ ንባብ ይፈልጋል። ሁልጊዜ ፈተና ይኖራል። በጣም የሚያስቸኩል የሚያስጨንቅ እርጀንሲ የሚፈጥር ትምህርት ነው። ያንን ሁሉ ባላንስ እያደረግ ስራ እየሰራች 2 ትምህርት እየተማረች ቀጥላለች። በጣም ሰክሰስፉል ናት። ግን የስኬቷ ሚስጥር ምንድን ነው? እኔ ራሱ ለማወቅ ጓጉቻለሁ። ፕሮፋይሏን ሳይ ምንድን ነው እንደዚህ አይነት ሰክሰስ እንድታመጣ የረዳት የሚለውን አሁን ዛሬ በደንብ አድርጋ ትነግረናለች። በተለይ ይህን ቪዲዮ የምታዩ ሰዎች በየትኛውም የዕድሜ ክልል፣ ጾታ ወይም ደግሞ የኑሮ ሁኔታ ልትሆኑ ትችላላችሁ። ግን በጣም ይጠቅማችኋል። ስራ ላይም ትምህርትም ላይ ብትሆኑ በጣም የሚጠቅም ነገር ታገኛላችሁ። በተለይ ስትናገር አመለካከቷ፣ አስተሳሰቧ፣ ህይወቷን የምትመራበት ፊሎሶፊዋ፣ ልማዶቿ በጣም የሚጠቅሙ ናቸው። እኔም አብሬያችሁ እማራለሁ። በተለይ ግን የሃይስኩል ተማሪ ከሆናችሁ ከ9 እስከ 12ኛ ክፍል ከሆናችሁ ይህ ቪዲዮ በፍጹም ሊያመልጣችሁ አይገባም። ብትችሉ እየደጋገማችሁ እዩት፣ ማስታወሻ ይዛችሁ ስሙት። ምክንያቱም ከዚህ በኋላ የምትሰሙት ነገር ህይወታችሁን እስከ መጨረሻው ሊቀጥለው ይችላል። በተለይ በትምህርት እንዴት ጎበዝ እንደምትሆኑ ብሉፕሪንቱን ትሰጣችኋለች። ቻይኖች ምን ይላሉ መሰላችሁ? ቁመታችን እንደዚህ ረዝሞ የምታዩት በታላላቆቻችን ትከሻ ላይ ተቀምጠን ነው ይላሉ። ይሄ ማለት ከሌሎች የተዋስነው ከሌሎች የወሰድነው ኤክስፒሪየንስ እውቀት ነው እዚህ ጋር ትልቅ አድርጎ ያስቀመጠን። ይሄን ቪዲዮ የሚያይ ተማሪ፣ ይሄን ቪዲዮ የሚያይ ሰው ትልቅ መሆን ቢፈልግ፣ ጎበዝ መሆን ቢፈልግ ከሌሎች የሚገራርሙ ኤክስፒሪየንሶችን መውሰድ አለበት። እኔም እወስዳለሁ፣ አብረን እንማራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋል የደወል ምልክት መጫንም አለባችሁ። በተለይ ደግሞ የሃይስኩል ተማሪ ከሆናችሁ ከ9 እስከ 12ኛ ክፍል ከሆናችሁ ደግሞ ጎበዝ መሆን የምትፈልጉ ከሆነ፣ ራሳችሁን መቀየር የምትፈልጉ ከሆነ፣ ዩኒቨርሲቲ መግባት ህልማችሁን ማሳካት የምትፈልጉ ከሆነ በጣም በአጭር ጊዜ አስጠንቶ እያንዳንዱን ትምህርት በቀላሉ አስረድቶ አንዱን ኮርስ ወይም አንዱን ቻፕተር በአንድ ሰዓት እየጨረሰ ብዙ ጥያቄ እያሰራ ፈተና እየፈተነ የክላስ ፈተናችሁን እንድትደፍኑት፣ ኢንትራንስን ከፍተኛ አምጥታችሁ ከ500 በላይ አምጥታችሁ የፈለጋችሁት ዩኒቨርሲቲ እንድትገቡ የሚረዳችሁ አስጠኚ የሚከታተላችሁ ፈታኝ የምትፈልጉ ከሆነ ፊውቸርኤክስ የሚባል አፕሊኬሽን አለ። ይህ አፕሊኬሽን ብዙ ተማሪዎችን ህይወት ቀይሯል። በዚህ አፕሊኬሽን ምክንያት ማትስ አልገባኝም ከ60 በታች ነበር ማመጣው የሚሉ ተማሪዎች 99 አምጥተዋል። ኢንትራንስን አልፈዋል። ብዙ ተማሪዎች ሰቃይ ሆነዋል፣ አንደኛ የሚወጡ ሆነዋል። ቼክ አድርጉት። ፕሌይ ስቶር ላይ ገብታችሁ ፊውቸርኤክስ ብላችሁ ስልካችሁ ላይ ጫኑት። ከዛ በኋላ በነፃ የፈለጋችሁትን ኮርስ እየከፈታችሁ የመጀመሪያውን ቻፕተር እዩት በነፃ። ከዛ በኋላ ይሄ ነገር እውነትም ይጠቅማል፣ እኔንም ጎበዝ ያደርገኛል ካላችሁ ፊት ለፊት አፕሊኬሽኑ ላይ አሁን እንዴት ልጀምር የሚል ቀይ ምልክት አለ። እሱን ነክታችሁ እዛ ላይ የሚላችሁን ነገር በሙሉ አድርጋችሁ ወዲያውኑ የፊውቸርኤክስ አባል ሆናችሁ በጣም ምርጥ ኮርሶችን በአጭር ጊዜ ጎበዝ የሚያደርጋችሁ እውቀትም ውጤትም በፍጥነት የምታገኙበት አፕሊኬሽን አሁን በቀጥታ ዘቢባ ጋር ልውሰዳችሁ። አሁን በቀጥታ ከዘቢባ ጋር የሚገርም ቆይታ ይኖረናል። በጣም የሚገርመኝ ነገር ባይዘዊ ስለ ራስሽ ስትነግረኝ ከልጅነትሽ ጀምሮ አንደኛ ተወጫለሽ። ከዛ ደግሞ ካምፓስም ገብተሽ ይህንኑ አስጠብቀሻል። በየሴሚስተሩ 4 ታመጫለሽ። ኪሙሌቲቭ ጂፒኤሽ በጣም ከፍተኛ ነው። በዛ ላይ ደግሞ ስራም ትሰሪያለሽ። እና እንዴት ነው ይህንን አይነት ኮንሲስተንሲ ማግኘት የቻልሽው? ምክንያቱም የብዙ ሰዎች ችግር ነው። እኔ ብዙ ማውቃቸው ልጆች አሉ እኔ እኮ ድሮ ጎበዝ ነበርኩ ብለው ራሳቸውን በትዝታ የሚያወሩልሽ፣ አሁን ግን እንደ ድሮ ጎበዝ መሆን አቃተኝ። በተለይ ሴቶች
የሆነ ሰዓት ላይ በተለይ ያደጉ ሲሄዱ የሆነ አቻ ግፊት ወይም ፒር ፕሬዠር የምንለው በቃ ከትምህርት ራሳቸውን እንዲርቁ እንዳይገባቸው እንዲከብዳቸው ያደርጋቸዋል። እና አንቺ ግን በሚገርም ኮንሲስተንሲ ነው እዚህ ጋር የደረስሽው። ምንድን ነው ሚስጥርሽ? ኮንሲስተንት ነኝ ብዬ አስባለሁ። በትምህርቴ በተለይ ከሶስተኛ ክፍል ጀምሮ አንደኛ ነበር የምወጣው። ሞር ሃይ ስኩል ላይ ደግሞ የባስ እንደውም ስትሮንግ እየሆንኩኝ መጣሁኝ። ከክፍለ ሀገርም ከትምህርት ቤቴን ወክዬ መወዳደር ጀመርኩኝ ነው። ዩኒቨርሲቲ ላይም እንደዚሁ ጥሩ ፐርፎርማንስ አለኝ እስካሁን ድረስ። እና ኮንሲስተንሲ ዴቨሎፕ ያደረኩት ዋነኛው ምክንያት ብዬ ማስበው አላማዬን ስለማቅ ነው። ድሮም ሃይ ስኩል ያለሁኝ ጀምሮ ማድረጋቸውን ነገሮች ጥናት ሳጠና ሊሆን ይችላል፣ ስኬጁል አውጥቼ ማንበብ ባለብኝ ሰዓት ሳነብ ለወደፊት ለዓላማዬ የሆነ ኮንትሪቢዩት እያደረግኩኝ እንደሆነ ነው ማስበው። የሆነ ቢግ ፒክቸር አለኝ። ያንን ዓላማ ደግሞ ለማሳካት ዛሬ ላይ ምን ማድረግ አለብኝ? ለምሳሌ 2 ሰዓት በቀን ማንበብ ካለብኝ ያንን 2 ሰዓት ለማንበብ ኢነርጂ ከሌለኝ ወይም ዴዲኬትድ ካልሆንኩኝ ከደከመኝ፣ ግን ዛሬ የማደርገው ነገር ለፊውቸር ጎሌ ኮንትሪቢዩሽን እንደሆነ ህንፃ ለምሳሌ አድርገን ብናስበው ፊውቸር ላይ ለመገነባው ህንፃ አንድ ብሪክ አንድ ስቶን ኮንትሪቢዩት እያደረኩኝ እንደሆነ ነው ማስበው። እንደዛ አይነት ፊሊንግ ስለሚኖረው ቀላል ይሆንልኛል፣ ብዙም ከባድ አይሆንም። ወይኔቨር የሆነ ነገር ሳክሪፋይስ አድርጌ ነው ይህን ማነበው ምናምን ነገር ብዬ ሳይሆን ማስበው ለራሴ አድቫንቴጅ እንደሆነ ፎር ፊውቸር ሰልፍ እኔ ራሴ ፊውቸር ዘቢባ የምታመሰግነኝ አይነት ስራ ነው ዛሬ የምሰራው ብዬ ራሴን ስለማሳምነው ቀላል ይሆንልኛል እንደዛ ስለሆነ ማለት ነው። አሁን ላሉ ተማሪዎችም ሪኮመንድ ማድረጋቸው ሃይ ስኩል ላይ ያሉት በተለይ ኬሪየር ጎላቸውን ቢያውቁ፣ አላማቸውን ቢያውቁ፣ በትምህርት ምን ደረጃ ላይ መድረስ እንደሚፈልጉ 5 to 10 years በኋላ ኤቭሪ ሲንግል ዴይ የሚሰሩት ነገር ምንድን ነው፣ መስራት የምፈልገው ነገር ምንድን ነው፣ and for that purpose ደግሞ አሁን ላይ ምን ማድረግ አለብኝ የሚለውን ነገር ካወቁ it's very simple ፊገር አውት ማድረግ የሚቻል ነገር ነው ሁሉም ነገር። እና አንዳንድ ተማሪዎች ዴዲኬትድ ማይሆኑት ለምሳሌ 1 ዓመት ላይ ጎበዝ ይሆኑና ቀጣይ ዓመት ላይ የመዳከም ነገር አለ። ምክንያቱም ቴምፖራሪ የሆነ ጎል ብቻ ሲሆን ወይም ደግሞ ሾርት ተርም የሆነ ጎል ሲሆን እንደዛ አይነት ፕሮብለም የሚኖረው። የ9ኛ ክፍልን ብቻ ፐርፌክትሊ ልለፍ፣ አሪፍ ውጤት አምጥቼ ልለፍ ብቻ የሚል ተማሪ ከሆነ ኔክስት ይር ኤነርጂው እየደከመ ይመጣል፣ ኤነርጂውን ሉዝ እያደረገ ይመጣል። ቢግ ፒክቸር ሲኖር ግን ረጅም ዓመት እንደሚፈጅ ስለምናውቅ እኔ አሁን ፐርሰናሊ ኤዱኬሽን ሲባል ሎንግ ተርም ኢንቨስትመንት ነው፣ ሾርት ተርም የሆነ ታስክ አይደለም። ወዲያውኑ ሪዘልቱን ላላየው እችላለሁ፣ ዳትስ ፋይን። ወዲያውኑ ውጤቱን ላላየው እችላለሁ፣ ብዙ ዓመት ሊያደክመኝ ይችላል። ግን ሎንግ ተርም ኢንቨስትመንት እስከሆነ ድረስ 5 years 7 10 years በኋላ ሪዘልቱን ስለማየው አሁን ላይ አይ ሃቭ ቱ ወርክ ብዬ በቃ ራሴን አሳምናለሁ ማለት ነው። ዛሬ ማድረገው ነገር ኢትስ ኮንትሪቢዩሽን ለነገ ይሄ እንደዛ ኢማጂን ስለማድረገው ቀላል ይሆንልኛል። and the other thing ደግሞ ሀቢት ዴቨሎፕ አድርጌያለሁ ብዬ አስባለሁ። የማንበብ ኮንሲስተንት እንደሆን የሚረዳኝ በቃ እንደ ሩቲን ነው ለእኔ። በተለይ ሜዲካል ስኩል ከገባሁኝ በኋላ 3-4 years በፊት ያን ያክል ሀቢት ላይኖረኝ ይችላል። ግን ሜዲሲን ከገባሁኝ በኋላ ኤቭሪ ሲንግል ዴይ የምሰራው ነገር ነው ጥናት በቃ። እና ኤፈርትለስሊ በራሱ ፍሎ የሚያደርግልኝ ነገር ሆነልኝ ማለት ነው። ይሄ ግን ስሩ ታይም የሚመጣ ነገር ነው። አሁን ላሉ ተማሪዎች ከባድ ሊሆን ይችላል። ብዙ ተማሪም አይ ቲንክ ሰው ቤተሰብ ሲነግረው ነው የሚያነበው። እንደዚህ ሰዓት ማንበብ አለበት፣ እንደዚህ ሰዓት አጥና ኦር አስጠኝ ተቀጥሮለት ምናምን የሚያነበው እና እንደ መስት እንደሆነ ስራ የሚያስቡ ተማሪዎች አሉ። ግን ስሩ ታይም when you develop a habit ሩቲን ይሆንልሃል። ኤፈርትለስሊ በራሱ ናቹራሊ ፍሎ የሚያደርግልክ ነገር ይሆናል። in your day ማንበብ is part of your day ብለህ ማሰብ ትጀምራለህ። እንደዚህ አይነት ሀቢት ዴቨሎፕ ለማድረግ ሞር የሚጠቅማቸው ስኬጁል ማድረግ ኢምፖርታንት ይመስለኛል። ፐር ዴይ ምንድን ነው መሰራው? አሁን ይሄንን ዴቨሎፕ ትንሽ ነገር ሊሆን ይችላል። ስታርቲንግ ስሞል በጣም ኢምፖርታንት ነው። በጣም ትልቅ ነገር አስበው እንትን ከማለት በቀን 1 ቻፕተር 2 ቻፕተር አነባለሁ እያሉ ከመጀመር 2 pages per day ሊሆን ይችላል። ግን ሀቢቱን ዴቨሎፕ ለማድረግ ብቻ ነው። 2 ፔጅ ብሎ ከጀመሩ በኋላ ለምሳሌ ለ2 ወር ኮንሲስተንትሊ ፐር ዴይ 2 ፔጅ ብቻ እያነበቡ ከሄዱ ከዛ በኋላ አይከብዳቸውም። አፍተር 2 months even 1 chapter per day እንኳን ፕላን ቢያደርጉ it's possible። ምክንያቱም እንደ ሀቢት እየለመዱት ስለመጡ ማለት ነው። ግን መጀመሪያ በስሞል ቢጀምሩ it will be easier ብዬ አስባለሁ። ይህን ሀቢት ዴቨሎፕ ማድረግ ይጠቅሞኛል። and additionally there is also support system አለኝ ብዬ አስባለሁ። ቤተሰቦቼ በጣም ሰፖርቲቭ ናቸው። and high school ላይ በተለይ አስተማሪዎቼ፣ የስኩል ዳይሬክተርስ እነዚህ ሁሉ ሰፖርቲቭ ነበሩ በጣም። የእነሱንም ኢፈርት ሳይ
ቤተሰቦቼ ለምሳሌ ሪፈረንስ መጻፍ ከፈለኩኝ available ነው ለኔ ኤኒ ታይም የተለያዩ ቪዲዮዎችም ኦር ኢንተርኔት አክሰስ ሊሆን ይችላል እነዚህ ነገሮች ስለነበሩ እነሱ ለኔ የሚያደርጉትን ኢፈርት አለው they are trying their best እኔን ጥሩ ደረጃ ላይ ለማድረስ የእነሱን ኢፈርት ደግሞ ፔይ ኦፍ ማድረግ እፈልጋለሁ የሚቻለኝ ነገር ሁሉ ማድረግ አለብኝ ብዬ አስባለሁ whenever ሲደክመኝ ኦር ኢነርጂ ሳጣ የሆነ ለማንበብ ሞራል ከሌለኝ I think of them እነሱ ምን ይሰማቸዋል እኔ አሁን ጊቭ አፕ ባደርግ ብዬ አስባለሁ it's more of energy ይሆናል ትምህርት ቤት ላይ ማስተማሮች ሰፖርቲቭ ሲሆኑ አድቫንቴጁ ይሄ ነው የእነሱንም ኤክስፔክቴሽን ስላለ በዛ መሰረት like ራሴን ፑሽ አደርጋለሁ መድከም ምናምን አይነት ፊሊንግ ካለኝ like ይሄን ራንኪን ማስጠበቅ አለብኝ ወይም ደግሞ ይሄን ከፍተኛ ውጤት ማምጣት አለብኝ ብዬ ስለማስብ ኤነርጂ ይሆነኛል ማለት ነው እንደዚህ ነገር ኮንሲስተንት ነው ይረዳኛል ብዬ አስባለሁ ዋው በጣም የሚገርም ሐሳብ ነው ያወራሽኝ አሁን ይሄን የሚያይ ተማሪ ለምሳሌ አንቺ ወጥ አቋም እንዲኖርሽ ከጉብዝናሽ ዝቅ ሳቲ በዛው ሪትም በዛው ቴምፖ ውስጥ ሆነሽ በዛው ሞመንተም ውስጥ ሆነሽ አንደኛ እየወጣሽ በምርጥ ውጤት እንድታመጪ ኮንሲስተንት እንድትሆኚ ያረዳሽ እንግዲህ ስጠቀልለው አንደኛ አላማሽን ማወቅሽ ነው አሪፍ ልማዶች መገንባትሽ ነው ከዛ ደግሞ ሰፖርት ሲስተም መኖሩ ነው አንቺን የሚደግፍ የሚገነባ ሰው መኖሩ ነው ግን የመጀመሪያው ግን አላማይ ነው ብለሻል ይሄን የሚያይ ተማሪ አላማውን እንዴት ነው ማግኘት ያለበት ምክንያቱም አላማውን ባለማወቁ ምክንያት ትምህርት የሚጠላ አለ ለምንድን ነው የምማረው ለማብዬ ነው የምማረው አንዳንዱ ለቤተሰቡ ሲል የሚማር አለ ላይክ በቃ የሚመስለው አለ ላይክ እኔ እኮ ለቤተሰቤ ነው የምማረው እንጂ አልፈልግም የሚል አለ አላማውን የማያውቅ አለ እንዴት ወደ አላማቸው ትክክል ያው አላማ ማወቅ በጣም ኢምፖርታንት ነው ብዬ አስባለሁ በተለይ አሁን ላይ ሃይ ስኩል ያሉ ተማሪዎች ከ9 እስከ 12 ያሉ ተማሪዎች ኤርሊ በዚህ ታይም ላይ ቢያውቁት ሞር ቀላል ይሆንላቸዋል አስ አ ፊቸር አሁን እኔ ፍሬሽማን ላይ ለምሳሌ ኤክስፒሪየንስ ያደረኩት ነገር 4 ኪሎ ነበር እዚህ የተማርነውና ፍሬሽማን ኮርስ ከጨረስን በኋላ 2 ዊክስ እና አካባቢ ጊዜ ነበር የተሰጠን ዲፓርትመንት ለመምረጥ ማለት ነው ብዙ ተማሪ የነበረው በዛ ጊዜ እዛው ላይ ነው ዲሳይድ ያደረጉት በቃ ወይ ቤተሰብ ጋር ደውለው ወይ ጓደኞቻቸውን ጠይቀው ወይ በቃ የሆነ ትንሽ ነገር ኢንፎርሜሽን ጠይቀው እዛው ላይ በቃ ኮምፒውተር ሳይንስ ልማር ሶፍትዌር ኢንጂነሪንግ ልማር ሜዲሲን ልማር ያሉ እዛው ነው ዲሳይድ ማለት እዛው ከጓደኛቸው ጋር just እዛው within 2 weeks ማለት ነው ኢቭን ፍሬሽማን ላይ ራሱ ስለ ፍሬሽማን ኮርስ የሚያስቡት እንጂ ግሬድ ለማምጣት አሪፍ ለመስራት ነው እንጂ ስለ ፊቸር መማር ስለሚፈልጉት ኬሪየር ብዙ ሰው አያስብም because አንደኛ አስተዳደጋችን ነው ብዬ አስባለሁ በቃ ያንን ክላስ በአሪፍ ውጤት መጨረስ 12ኛ ክፍል በአሪፍ ውጤት መጨረስ ግሬድ 10 ግሬድ 12 አሪፍ ውጤት አምጥቶ መጨረስ ነው like immediate goal የምናስበው ማለት ነው ሎንግ ተርሙን ስለማናስበው በጣም ይጎዳልና ኮንፊውዝድ ነው የሚሆኑት ብዙ ተማሪዎች ዩኒቨርሲቲ ከገቡ በኋላ ማለት ነው እኔ መመክራቸው አሁን ላይ ራሳቸው ጋር ማውራት ነው ለረጅም ጊዜ ሜዲቴት እያደረጉ ምንድነው መሆን የምፈልገው ምን ነገር ኢንተረስት ያደርገኛል what do I want to do ኢንጆይ ያርኩ የሚሰራው ነገር ምንድነው and ወደፊት ደግሞ ከ5 እስከ 10 ዓመት በኋላ every day ብሰራው ደስ የሚለኝ ነገር satisfy የሚያደርገኝ ነገር ምንድነው ብለው ራሳቸውን መጠየቅ አለባቸው ያስባሉ in addition to that ደግሞ more አሁን ላይ በዛ ፕሮፌሽን ላይ ለምሳሌ እነሱ መማር የሚፈልጉት ፕሮፌሽን ቢሆን በዛ ፕሮፌሽን ላይ ተመርቆ ስራ እየሰራ ያለ ወይም ደግሞ like expert የሆነ ሰው አግኝተው like እንደ ምክር ከሱ ቢጠይቁ what does it feel ያንን ስራ መስራት ያለው ኦፖርቹኒቲ ምን ይመስላል ኬሪየር አውትካሙ ምን ይመስላል የሚለውን ነገር ሞር ኢንፎርሜሽን ቢጠይቁ ሪኮመንድ አደርጋቸዋለሁ ፕላስ ደግሞ ኢትስ ታይም ኦፍ ኢንተርኔት አሁን ላይ ቴክኖሎጂ አለ ኢቨን ቻት ጂፒቲን ራሱ ቢጠይቁት እንደዚህ ኢንተረስት አለኝ ምን አይነት ፊልድ ልማር ምን አይነት ፊልድ ለኔ ይሆናል ብለው ራሱ ቢጠይቁ ብዙ አንተን ሊያመጣላቸው ይችላል ብዙ ፊልዶች ሊዘረዝርላቸው ይችላል እነዛን ደግሞ ቼክ እያደረጉ ሞር ወደ ዩቲዩብ ለምሳሌ ዩቲዩብ ላይ ደግሞ ፖድካስቶች አሉ አሁን ሜዲካል ፕሮፌሽን መማር የሚፈልግ ተማሪ ስለ ሜዲካል ላይፋቸው የሚሰሩ ብዙ ኮንቴንት ክሬተሮች አሉ ዩቲዩብ ላይ ፖድካስታቸው ኢንተርቪዋቸውን መስማት ሞር ስለዛ ፊልድ ክሉ ይኖራቸዋል ገና ሳይገቡበትም ምን እንደሚመስል እንዲያውቁት ይረዳቸዋል ይሄን እንዲሞክሩት ሪኮመንድ አደርጋቸዋለሁ በጣም አሪፍ አሁን ከነገርሽኝ ተማሪዎች አላማቸውን ለማወቅ የተለያየ ወይ ኢንፎርሜሽን መሰብሰብ አለባቸው ብዙ ነገር ላይ መሳተፍ አለባቸው ፖድካስቶች የሰዎችን ኤክስፒሪየንስ ማየት ምናምን ይጠቅማቸዋል ምክንያቱም ከነሱ ህይወት ጋር ሪዞኔት የሚያደርጉን አብሮ የሚሄደውን ነገር ኦኬ ይሄ ካሪር ለኔ ይሆናል ብለው እንዲወስኑ ነው ግን ለምሳሌ ግን አሁን እንዳልሽው ቀደም ራስሽ ነካክተሽዋል በጣም ጫና አለብን በተለይ የቤተሰብ ጫና አለብን እኔ እንደዚህ መሆን እፈልጋለሁ ስንል ብዙ ጊዜ የቤተሰቦቻችንን ህልም ነው ለምሳሌ ልጄ እኮ ሲያድግ ኢንጂነር ይሆናል
ዶክተር ይሆናል ምናምን ስለምንባል ብዙ ጊዜ ኦፕሽናችን የተገደበ ነው። ወይ ኢንጂነር ነው ወይ ዶክተር ነው ወይ ሶሻል ከገባ ደግሞ ሎየር ወይ አካውንታንት ምናምን ሊሚትድ ነው። እና እንዴት ነው ኦፕን ሆነው ሊመርጡ የሚችሉት? ኦፕን የሚሆኑት አይ ቲንክ ስለ ላይፋቸውን ራሳቸውን እንደሚኖሩ ማሰብ ነው። አሁን ኔክስት 20-30 ዓመት የሚሰሩትን ስራ ነው አሁን እየተማሩ ያሉት። ያንን 20-30 ዓመት በሰው ላይ ዲፔንድ ሆኜ የወሰንኩት ውሳኔ ላይ ሪግሬት እያደረኩኝ ከምኖር ራሴን ታይም ወስጄ ራሴን ሰምቼ የራሴን ፍላጎት አዳምጬ ወስኜ ታስፋይድ የሆንኩኝ ቀሩትን ዓመታት ብኖር ይሻለኛል ለኔ። ኢንፍሉዌንሶችን አቮይድ ማድረግ ዲፊከልት ሊሆን ይችላል። በተለይ የወላጆችን ኢንፍሉዌንስ ከባድ ሊሆን ይችላል ሬዚስት ለማድረግ። ግን አሳን ኢንፎርሜሽን ወይም አሳን ኢንፑት መውሰድ ነው እንጂ ሙሉ ለሙሉ በእነሱ ላይ ዲፔንድ መሆን የለብንም። እነሱ የራሳቸውን ህይወት ኖረዋል። ወላጆቻችን እንደዚህ የሚነግረንም ሰው የራሱን ህይወት ኖሮ ነው እንደዛ የሚለን። እኛ ግን ገና ያልኖርነውን ህይወት በእነሱ ላይ ዲፔንድ እያደረግን ያለ ነው። ይሄ አፕሮፕሪየት ነው ብዬ አላስብም። ራሳቸውን ነው ማዳመጥ ያለባቸው። ማይ ላይፍ ኢዝ ኦል አባውት ሚ ብለው ማሰብ አለባቸው። ዋው እሺ ኮንሲስተንት እንደሆነ አሁን እዛው ጋር ልመለስ። ኮንሲስተንት እንደሆነ የረዳኝ የመጀመሪያው ነገር አላማዬን ማወቄ ነው ብለሻል። ሁለተኛው ነገር ደግሞ የገነባኋቸው ልማዶች ናቸው ብለሻል። ምን አይነት ልማዶች አሉሽ? የትኛው ልማድሽ ነው ህይወትሽን የቀየረው በጣም የጠቀመሽ? እና እስኪ 3 እንኳን ልማድ ምረጭ ብትባይ ይሄ ልማዴ ቀይሮኛል የምትያቸውን እስኪ ንገሪኝ። የመጀመሪያው ነገር ታይም ማኔጅመንት ነው ያስባለሁ። ታይም ማኔጅመንት ኢዝ ቬሪ ኢምፖርታንት በጣም ኢን ላይፍ። ትምህርት ላይ ብቻ ላይሆን ይችላል ግን ህይወታችን ላይ በጠቃላይ ሁሉም ሰው 24 አወር አለው፣ እኩል ሰዓት ነው ያለን። ግን ሰም ጥሩ ነገር አውትካም ያደርጉበታል፣ አንዳንዶች ደግሞ ዌስት አድርገውት ጥሩ ቦታ ላይ ሳይደርሱ እናያለን። ኢትስ ኦል አባውት ታይም። ሁሉንም ነገር የሚነግረን ታይም ነው። አሁን ላይ ማድረገው ነገር ኤቭሪቲንግ ስሰራ አሁን ላይ ማድረገው ነገር ዋት ኢዝ አውትካም፣ ምን እየጠቀመኝ ነው? ኢት መስት ቢ እኔን እየጠቀመኝ መሆን አለበት። ኦር ደግሞ የሆነ አዲስ ስኪል ዲቨሎፕ እያደረኩኝ መሆን አለበት፣ ወይ ደግሞ ራሴን በሆነ ነገር አፕዴት እያደረኩኝ መሆን አለበት ያንን ታይም ስፔንድ ሳደርግ። ወይም ደግሞ ኢሞሽናሊ ሳቲስፋይድ እየሆንኩኝ ከቤተሰብ ጋር ታይም ስፔንድ እያደረኩኝ ሊሆን ይችላል። ኦር የሆነ ሪፍሬሽ እያደረኩኝ ሊሆን ይችላል። ሰምሃው ለእኔ አድቫንቴጅ የሚያመጣ ነገር መሆን አለበት። ዋት አም አይ ዱዊንግ አሁን ምለውን ነገር ማለት ነው። ስለዚህ ግን ዌኔቨር አይ ፊል ላይክ የሆነ ዌስት እያደረኩኝ የሚሰማኝ ነገር ከሆነ ጠይቃለሁ ራሴን፣ ዋት ኢዝ አድቫንቴጅ አሁን እየሰራሁት ያለሁት ነገር ዲስአድቫንቴጁ ምንድን ነው? ባላንስ ማያደርግልኝ ከሆነ ጉዳቱ የሚበልጥ ከሆነ ጊዜን በጣም ኮስት እያደረግብኝ ከሆነ አናት ዶይት ማለት ነው። ራስን ማይንድፉል መሆን ኮንሽስ መሆን በጣም ኢምፖርታንት ነው። ብዙ ሰው ፒር ፕሬዠር የሚያጠቃው አይ ቲንክ ኮንሽስ ስለማሆን ወይም ማይንድፉል አይሆንም። በቃ ማድረገው ነገር ምንድን ነው ብሎ አይጠይቅም። ቆም ብሎ ራሱን አያስብም። ጀስት ሌላ ሰው ባለው መንገድ መመራት አይነት ነገር አለ። ቶሎ ዲሳይድ አድርጎ ወዲያውኑ ወደ እዛ ስራ መግባት ምናምን። ማይንድፉል መሆን ኢምፖርታንት ነው። ታይምን በጣም ማኔጅ ማድረግ። ስለዚህ ታይምን ስኬጁል ማድረግ በጣም ኢምፖርታንት ነው። በቀን ውስጥ ከዚህ ሰዓት እስከዚህ ሰዓት ምንድን ነው የምሰራው? በሳምንት ሊሆን ይችላል ኦር ዊክሊ ስኬጁል ሊሆን ይችላል። ምን እንደማደርግ ስፔሲፊካሊ ማወቅ አለብኝ። ከዛ በኋላ ትራክ እያደረኩኝ ያላደረግኳቸው ነገሮች ካሉ ፕሮግረሴን ማወቅ አለብኝ። ያዛኔ ታይሜን ማኔጅ አደርጋለሁ ማለት ነው። ሁለተኛው ሀቢት ደግሞ የጠቀመኝ ብዬ ማስበው ማንበብ ነው። መጽሐፍ ማንበብ። ብዙ ጊዜ አንባቢ ነኝ ለማለት አልችልም። አክቹዋሊ ዳትማች በጣም አንባቢ የሚባል ሰው አይደለሁም። ግን ዌኔቨር ታይም ሳገኝ የሆነ ረጅም ነገር ላይሆን ይችላል፣ መጽሐፍ ላይሆን ይችላል፣ ግን ትንሽ የአጭር ፖስት ሊሆን ይችላል፣ ኢምፖርታንት የሆነ ነገር ዜና ራሱ ሊሆን ይችላል። ጀስት ማንበብ ልምዱን ማዳበሩ ራሱ ትልቅ ነገር ነው። ከሰዎች ጋር ስታወራ ኦር የሆነ አይዲያ ተነስቶ እዛ ፖይንት ላይ ለማውራት ትንሽ የሆነ ሂንት ይኖረኛል። ብዙ ጊዜ ማላውቀው ነገር አይሆንብኝም። ቢካዝ ሰምሃው የሆነ ቦታ ላይ ሰምቼዋለሁ። ይህንን ዴቨሎፕ ማድረግ የራሴን አፕዴት እንዳደረግ ያደርገኛል። የሆነ አዲስ ቦታ ላይ ብሄድ ራሱ ሰምሃው የሆነ አይዲያ ያለኝ እዛ ፖይንት ላይ ማለት ነው። አዲስ አይሆንብኝም። ኤቭሪ ታይም የሆነ ትንሽ ነገር አፕዴት አደርጋለሁ ራሴ። ይህን ልምድ ማዳበር ይጠቅመኛል ብዬ አስባለሁ። በጣም አሪፍ፣ በጣም አሪፍ። እሺ አሁን ያሉሽን አይነት ልማዶች ደግሞ ይዘሽ እንድትቀጥይ መቼም ዲስፕሊን ያስፈልጋል አይደል? እርግጠኛ ነኝ ያለ ዲስፕሊን እንደዚህ ሰክሰስፉል አትሆኝም። ያን ዲስፕሊን እንዴት ነው ሁልጊዜ የምታቆዩ? ማለት ይደክማል እኮ ላይፍ። የሆነ ሰዓት ማቆም ያምርሻል። አንዳንድ ጊዜ ደግሞ ብዙ ይሄን የሚያዩ ተማሪዎች ጥረት ያደርጋሉ፣ ግን ውጤት አያመጡም፣ የሚፈልጉትን ነገር አያሳኩም። ምንድን ነው እንድትቀጥይ የሚያደርግሽ ከዓላማሽ በተጨማሪ? እኔ እንድቀጥል የሚያደርገኝ ፕሮክራስቲኔት አላደርግም። ብዙ ነገሮችን አንድ ነገር በጊዜው መደረግ አለበት ካልኩኝ እዛ ዴድላይን ላይ ለመጨረስ ሞክራለሁ። በቃ ዲስፕሊን ሆኜ እሰራለሁ። ምክንያቱም ፕሮክራስቲኔት ካደረኩኝ በኋላ ሪግሬት ይመጣል። እኔ መጸጸት አልፈልግም በህይወቴ። ብዙ ነገሮች ላይ ሪግሬትን በጣም አቮይድ ማድረግ እፈልጋለሁ። ምክንያቱም ታይሙ ካለፈ በኋላ መቼም መመለስ አልችልም እና ስሩ ታይም በጣም እየበዛ ሄዳል ያ ሪግሬት እና በጣም አውትከሙም
ጥሩ አይሆንም። ለዛ አንደኛ ሪግሬትን እፈራለሁ። ሪግሬት ላለማድረግ ስል አሁን ላይ ማድረግ ያለብኝ ነገር ግዴታ ዲሲፕሊን ሆኜ ማድረግ አለብኝ ብዬ አስባለሁ። ሶ ፕሮክራስቲኔት ማድረግን በጣም አቮይድ አደርጋለሁ። ስኬጁል አፕ መሆን እፈልጋለሁ። ሶ ፐር ዴይ እንዳልኩት ማድረጋቸው ነገሮች ስኬጁል አደርጋለሁ። ኦኬ፣ በጣም አሪፍ። ስለዚህ አሁን ልጠይቅሽ የምፈልገው ምንድነው ሃይ ስኩል እያለሽ በምን አይነት ወይ ነበር የምታጠኘው? የምታጠኝበት መንገድ ምንድነው ሰክሰስፉል ያደረገሽ እና ለሰዎች ውስጥ ትመክሪዋለሽ ያንን ወይ? ኦኬ፣ ሃይ ስኩል እያለሁኝ ማነበው የነበረው ብዙ አይነት የጥናት ሜቶዶች አሉ። አክቹዋሊ ግን እኔ ቤዚካሊ አሁን ዋና የምላቸው ነገሮች መጀመሪያ ክላስ ውስጥ መስማት በጣም ጠቃሚ ነው ብዬ አስባለሁ። አስተማሪ የሚያወራውን ነገር በደንብ አንድ ተማሪ ከተከታተለ በጥሞና ካዳመጠ 50% በላይ ሰርቶታል፣ ያን ትምህርት ያን ኮንሰፕት ገብቶታል ብዬ አስባለሁ። ግን ተማሪዎች ዞናውት ማድረግ አለ፣ ፎከስ አያደርጉም ክላስ ውስጥ ብዙ ጊዜ እና ይሄ ፕሮብሌም የሚመጣው ሞስትሊ ያንን ኮንሰፕት አለማወቅ ነው። ስለ ኮንሰፕቱ ምንም አይዲያ ከሌለው ያ ተማሪ ምንም የማያውቅ አዲስ ነገር ከሆነ ለመረዳት ከባድ ነው። በ45 ደቂቃ በአንድ ሰዓት ውስጥ አዲስ አይዲያ ለመረዳት ከባድ ነው። እኔ ማድረገው የነበረው ከክላሱ ከአንድ ቀን በፊት ማታ ላይ ከሁለት ከአንድ ቀን በፊት ስለ ቶፒኩ አያለው። ቀድመሽ ያው ጄኔራል ነገሩን አያዋለው። ዲቴይል ላይሆን ይችላል፣ ግን ጀስት ሀሳቡ እንዲኖረኝ ማለት ነው። ኢንተረስትድ እንደሆን ክላስ ውስጥ ካልሆነ ምንም አይገባኝ ነገር ከሆነ ሂንቱ ከሌለኝ ኢንተረስትድ አልሆንም። ሞር ፎከስ ለማድረግ ይከብደኛል። ስለዚህ ቀድሜ ጄኔራል ነገሩን ቶፒኩ ምን እንዳይመስል ዩቲዩብ ቪዲዮ ሊሆን ይችላል ኦር የሆነ አንድ ኖት ነገር አያለውኝ ማለት ነው። ኔክስት ታይም ክላስ ሄድ ፎከስ ዶኝ እሰማዋለሁ አስተማሪውን ከሰማሁት በኋላ ብዙ ነገር ቀሎልኝ ነው የሚመጣው እና ክላስ ውስጥ መስማት እኔ ኢምፖርታንት ነው በጣም ብዬ አስባለሁ። አሁን ላሉ ለሃይ ስኩል ተማሪዎች የምመክራቸው ይህን ሜተድ ቢጠቀሙት። ከአንድ ቀን በፊት ቢያነቡት ቀላል ይሆናል። ጥያቄ ሲሰራ ምናምን አይከብዳቸውም ክላስ ውስጥ ከሄዱ በኋላ ማለት ነው። ከክላስ ከተመለስኩኝ በኋላ ደግሞ የተማርኩትን ነገር ከስር ከስር ማንበብ ልምድ አለኝ። እኔ አይ ቲንክ የሁሉም ጎበዝ ተማሪ ፐርፐዝ ሚስጥር ነው ብዬ ማስበው ከስር ከስር ማንበብ ነው። ሌላ ምንም ሚስጥር የለው። የሰነፍ ተማሪዎችም ደግሞ ኤክስኪውዝ ብዙ ጊዜ ሎድ ስላለው ነው ይላሉ። ሲጠራቀም ነው እንደዛ የሚሆነው። ደግሞ ለምን አታነቡም ከተባሉ ተጠራቅማ ኦልሬዲ ብዙ ነው ኦልሬዲ ኮሌት ሆኛለሁ ምናምን የሚሉት። ያንን መጠራቀሙ ኢዝ ሪዝን ለሰነፍ ተማሪዎች። የጎበዝ ተማሪዎች ደግሞ አንድ ፓወር ብዬ ማስበው ከስር ከስር ማንበባቸው ነው። ኤቭሪቲንግ እዛው ላይ ከጨረስን ምንም የሚጠራቀም ነገር የለም። እዚህ ኮንሴፕቶች ናቸው። አሁን ለምሳሌ ከሰኞ እስከ ዓርብ የተማርኩትን ነገር ቅዳሜና እሑድ ሪቫይዝ አድርጌ የምቀመጥ ከሆነ ጀስት በቃ ጨረስኩ፣ ሌላ ነገር አላነብም ማለት ነው። ኢዚ ይሆንልኛል። ሳስበው ገና የሚከብደኝ ነገር የለም። ሰዎች የሚከብዳቸው ተማሪዎች ብዙ ጊዜ ገና ኢትስ ኤሎት ብሎ ስለሚያስቡ ገና ሳይጀምሩት እራሳቸውን ያደክሙታል ማለት ነው። ለምሳሌ አንድ ቻፕተር ሌት ሆነው ላግ አድርገው ከጀመሩ እንዴ ኦልሬዲ አልፎኛል በቃ ካሁን በኋላማ አልጀምርም የማለት ነገር ነው። ከስር ከስር እዛው ላይ መጨረስ፣ ፕሮክራስቲኔት ሳያደርጉ መጨረስ በጣም ቤዚክ ነገር ነው ብዬ አስባለሁ። ስተዲ ሜተዱ ኢት ዲፔንድስ የንባብ ሜተዱ። እኔ ግን ብዙ ጊዜ የምጠቀመው ቪዲዮ ማየት በጣም እንዲገባኝ ያደርገኛል። ትምህርቶች ላይ በየሰብጀክቱ ይለያያል አክቹዋሊ፣ ግን ኖት ማወጣባቸው ሰብጀክቶችም አሉ። ለምሳሌ እንደ ባዮሎጂ፣ ኬሚስትሪ አይነቶች ሞሪሽ ምድር አይነት ትምህርቶች ናቸው። እነዛ ላይ ኖት አወጣለሁኝ። ኖት ሲባል ግን እኔ ሙሉ ኖት መገልበጥን ሰፖርት አላደርግም። አሁን ኖት ሲባል እኔ ቤዚክ ፖይንት ኦር ቡሌት ፖይንቶችን ብቻ ነው ማወጣው። ከዛ አሁን ቴክስት ቡክ ላይ ለምሳሌ ስለ ካርዲዮቫስኩላር ሲስተም አንድ ቶፒክ ቢኖር እዛ ላይ ብዙ ነገር ነው የሚጻፈው። እኔ ግን ማወቅ ያለብኝ ቤዚክ ነገር ኤግዛም ቤዝድ የሆነ ነገር እጽፋለሁ። ስለ ፋንክሽኑ ሊሆን ይችላል፣ ስለ ሲስተም፣ ስለ ኦርጋኖቹ ምናምን ማወቅ ያለብኝ ቡሌት እጽፋለሁ። ዲቴይሉን ከመጻፍ አነባዋለሁ። በራሴ መንገድ ለማለት እሞክራለሁ ያንን ነገር። ያንን በራሴ መንገድ ስለው የሚጠቅመኝ ነገር አንደኛ አይምሮ በራሴ ነው እያወራሁት ያለሁት። ክሬቲቭ ሆኜ ነው ማወራው። ያ ነገር አረሳው። ግን ቴክስት ቡክ ያለውን ነገር ወርድ ፎር ወርድ ካልሸመደድኩኝ ብዬ ስል ጀስት ኮፒ እያደረኩኝ ያለሁት እና የራሴ ወርዶች አይደሉም። አሁን አንድ ሰው መጥቶ ስለዚህ ሲስተም ንገሪኝ ቢለኝ ያንን ወርድ ለማስታወስ ነው እንጂ የሚሞክረው ኮንሰፕቱን ሞር አንደርስታንድ አላደርገው። ኮንሰፕቱን ግን በራሴ ከገባኝ ኤኒ ተማሪ መጥቶ ቢጠይቀኝ ስለዚህ ነገር ንገሪኝ ቢለኝ ለማውራት እሞክራለሁ፣ ለማስረዳት እሞክራለሁ። አዳዲስ ቃላቶችን እየፈጠርኩ በራሴ መንገድ ማለት ነው። ኤግዛም ላይም ሲመጣ እንደዛ ነው። ብዙ ሰው ኤክስፔክት የሚያደርገው ዳይሬክትሊ ከመጽሐፍ የሚመጣ የሚመስለን ጊዜ አለ እና ግን በራሳችን ከያዝነው ኮንሰፕቱን ከያዝነው አንደርስታንድ ካደረግነው ኤኒ ዌይ ቢመጣ ፈተና ላይ መስራት ይቻላል። ኖት እንደዚህ መገልበጥ ሳይሆን ጀስት ቤዚክ ፖይንቶችን ይዛለሁ። ከዛ እያወራሁኝ ነው። ጀስት ማውራት ደግሞ ይጠቅመኛል፣ ወር እንድሸመድደው ስለሚያደርገኝ ማለት ነው። ዋው እሺ፣ በጣም አሪፍ። አሁን ካልሽን ነገር በጣም የወሰድኩት ፖይንት ዩ አር በጣም ዲስፕሊንድ ነሽ ማለት ነው። ምክንያቱም
በየቀኑ ከስር ዋጠናለሁ ካልሽ በጣም የሚገርም ካራክተር ነው እና እውነትሽን ነው። እኔ ለምሳሌ ማትስ ጎበዝ ነበርኩኝ። ጎበዝ ያደረገኝ ግን እንዳልሽው ዛሬ የተማርኩትን ማታ ገብቼ ይሰራው ነበር። ሌሎቹ ትምህርቶች ላይ ግን አላደርግም ነበር። ፈተና ሲደርስ ነበረ ማጠናው። ግን እሺ ለምሳሌ ይሄ ካራክተር ደግሞ የሌለው ሰው አለ። ለምሳሌ በየቀኑ ማጥናት የማይወድ እኔ አሁን ካምፓስ ስገባ እንደውም ፈተና ሲደርስ ነበረ የምቸክለኝ ነበር። ሲያስተምረን ምናምን ነገር እኔ ሌላ ስራ ልሰራ እችላለሁ ኦር ምናምን፣ ግን ፈተና ሲደርስ አጥንቼ ጥሩ ውጤት ላመጣ እችላለሁ። ሶ አሁን 12 ደግሞ የደረሰ አለ። አሁን አንቺ የምትይውን የሚሰማ አለ። ለምሳሌ 9ኛ ክፍል ከሆነ በቃ የክላሱን በደንብ ይሰማል እንዳልሽው ገብቶ ያጠናል፣ ከዛ ምርጥ ውጤት ያመጣል። 12 ግን ደረሰ ይሄ ልጅ። 9፣ 10፣ 11 ላይ ጎበዝ አልነበረም፣ ወይም ደግሞ መምህሩ ሲያስተምር ብዙ አይሰማም ነበር። ባይ ዘ ዌይ መምህሩ ደግሞ ላይችል ይችላል ደግሞ ማስረዳት። ትምህርቱን እንድትወጁ ላያደርግሽ ይችላል። ብዙ ጊዜ በመምህሩ ምክንያት ነው ትምህርቱን የምትወጁ። አንዳንድ አይተሽ ከሆነ በጣም የምወደው ትምህርት የምትይው ያ መምህር እንድትወጁ አድርጎ ስላስተማረሽ ሊሆን የሱ ኢንፍሉዌንስ ሊሆን ይችላል ብዙ ጊዜ። እና ደግሞ አንዳንድ ተማሪዎች ደግሞ ይህን ትምህርት አልወደውም ሲሉ በመምህሩ ምክንያት ደግሞ መምህሩ ስለማይችል ኦር እንዲገባቸው አድርጎ ስለማያስተምራቸው ምንድን ነው ማድረግ ያለባቸው? ክላስ ውስጥ ካልተከታተሉ ኦር መምህሩ ጥሩ ካልሆነ እና ከተጠራቀመባቸው 12 ከደረሱ የ4 ዓመት የሚፈተኑ ከሆነ ምን ሪኮመንድ ታደርጊያቸዋለሽ? እንደዛ ሲሆን ከባድ ነው የሚሆነው። ቢካዝ ረጅም ዓመት የሚፈጅ ትምህርት ነው። እነሱ በአጭር ጊዜ ውስጥ ያንን ኮምፐንሴት ለማድረግ ነው እየሞክራሉ። ኢትስ ዲፊካልት። ግን እኔ አይ ቲንክ ሪኮመንድ ማድረገው ዩቲዩብ ቻናሎችን ሪኮመንድ አደርጋለሁ። አሁን ቤዝ የሌለው ተማሪ የ9ኛ ክፍል ማያቅ ተማሪ 12ኛ ክፍል መቶ ጥያቄ ለመስራት ቢሞክር ዲፊካልት። ግን ቤዚክ ኮንሰፕቶችን ፈንዳሜንታል የሆኑ ኤግዛም ላይ ማይቀሩ ኮንሰፕቶች አሉ። ለምሳሌ ኢንተራንስ ኤግዛም ላይ በየአመቱ ማይቀሩ ኮንሰፕቶች አሉ። እነሱን ከነ ቤዚክሳቸው ከፈንዳሜንታል ተነስቶ የአንድ ሰዓት ዩቲዩብ ቪዲዮ ቢያይ ቀላል ሊሆን ይችላል። አስተማሪን ከመጠበቅ ወይም ደግሞ አስተማሪውን ኢንተረስት ማያደርገው ከሆነ ዩቲዩብ ላይ ገብቶ ዩቲዩብ ባይ ዘ ዌይ ኢትስ ዘ ቢግ ዩኒቨርሲቲ። ፐርሶናሊ በጣም ህይወቴን የቀየረልኝ ፕላትፎርም ዩቲዩብ ነው ከኢንተርኔት ውስጥ ማለት ነው። ኤኒዋን ዩቲዩብ ላይ መጥቶ የሚፈልገውን ኮንሰፕት ሰርች ቢያደርግ በጣም በቀላሉ ኢዚሊ አንደርስታንድ ማድረግ ይችላል ብዬ አስባለሁ። እነሱም እኔ ሪኮመንድ ማድረገው ታይማቸውን ተጠቅመው ዩቲዩብ ላይ ሰርች ማድረግ፣ ፕላስ ደግሞ ለኢንተራንስ ኤግዛም የሚዘጋጁ ተማሪዎች ላይ ደግሞ ሪኮመንድ ማድረገው ጥያቄ መስራት ነው። የ10 ዓመት ራሱ ቢሰሩ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ኢንተራንስ ትሬንዱ ተመሳይ ነው፣ ምንም የሚቀየር ነገር የለውም። ኦልሞስት ብዙ ጊዜ ሪፒትድ እየሆነ የመጣ ጥያቄ ነው። ቦታው ኢቨን ጥያቄው ራሱ ባይደገም እዛ ቦታ ላይ ነው የሚመጣው ተመልሶ። ስለዚህ ኢንተራንስ ትልቅ ነው የሚለውን ነገር ካሜራቸውን ለማስወጣት ጀስት ዱ ኢት ስሩትና እንዴት ሲምፕል እንደሆነ ታያላችሁ የሚለውን ነገር ነው የምነግራቸው። እና ቤዝ ከሌላቸው ለምሳሌ ሰብጀክቶች ላይ ደግሞ አሁን ማትስ ላይ ምንም አላቅም የሚል ሰው አለ። ምንም ስለማላቅ አልጀምረውም ብሎ የሚተው ሰው አለ። እኔ እንደዛ አይነት ሰው እኔ የምመክራቸው እንዲሞክሩት ነው። እኔ አሁን ሃይ ስኩል ላይ ያለው እንደዚህ አይነት ነገር ገጥሞኝ ነበረ። አንድ ጓደኛዬ ነበረች ማትስ ላይ ምንም ነገር አታውቅም። እሷም አላቅም ብላ ነው የምታስበው። ምንም ለኢንተራንስም አትዘጋጅም። እኔ ምንድን ነበረ እኔ አስጠና ነበረ እንደዚህ ተማሪዎችን ክላስ ውስጥ ረፍት ሰዓት ላይ እንደዛ ነገር ማለት ነው። ምን አደረኩኝ? አንድ ኮንሰፕት አስረዳሁት። ፈንክሽን ነበር አይ ቲንክ ስለ አዲሽን ኤንድ ሰብትራክሽን ፋንክሽንስ ምናምን ኮንሰፕት ነበር እና እሱን በ10 ደቂቃ ወር በ15 ደቂቃ ነገር አስረዳሁት እዛው ላይ ማለት ነው። እዛው አስረድቻት በዛ ላይ ደግሞ የወጣ ጥያቄ ኢንተራንስ ነበር። 2 ጥያቄዎች ነበሩ። ሁለቱን ጥያቄዎች እዛው ሰጠኋት። ኢንተራንስ ጥያቄዎች ናቸው፣ እስቲ እነዚህን ስራቸው አልኳት ማለት ነው። ሁለቱንም ሰራቻቸው እዛው ባስረዳሁት። አንቺ ባስረዳሁት ከዛ ሆፕ ነው የተሰማት። በቃ ኢትስ ፖሲብል ብለው ግራም ይገባቸው ተማሪዎች። ብዙ ሰው በደፈናው ነው የሚያስበው በቃ this subject is not for me ብሎ የሚተወው ሰው አለ። just እስቲ አንድ ነገር ሞክሩ፣ አንድ ኮንሰፕት አንደርስታንድ ለማድረግ ሞክሩ። ዛሬ አንድ ነገር ተረዱና በሱ ላይ የወጣ ጥያቄ ስሩ። ከዛ it's possible እኮ ትላላችሁ። እኔ የምመክራቸው ወደ አክሽን ግቡ። በቃ ኢቭን ለምን አንድ ጥያቄ አይሆንም? አሁን እሷ ያን ጥያቄ ከሰራች በኋላ 2 ጥያቄ አገኘች ማለት ነው። 2 ጥያቄ ከመቶ just 2 ከመቶ አገኘች፣ 0 ከምታገኝ ከነበረው ማለት ነው። it's progress small ቢሆን ራሱ progress ነው። through time አሁን ለምሳሌ 4 ወር የቀረው ተማሪ በ4 ወር እንዲያረገ ቢያነብ አስበው 20 40 30 ጥያቄ አቺቭ ማድረግ ይችላል በራሱ ማለት ነው፣ ትንሽ በሞከረው ነገር። just try it እና ታይም ስጡት ነው የምላቸው እንደዚህ አይነት ተማሪዎች። እና ዋናው ማመኑ ነው። አሁን እሷ አታምኑ ነበር፣ just ማትስ not for me ብላ ነበር የተወቹ ማለት ነው። just ግን ወደ አክሽን ሲገቡ it will be easier ብዬ አስባለሁ። ባይ ዘ ዌይ በጣም ሪሌት ሊያደርጉት የሚችሉት ስቶሪ ነው የነገርሽን። እንደዛ ካልሽ አሁን ይሄን የሚያይ ተማሪ በተለያየ የግሬድ ሌቭል ላይ ሊሆን ይችላል። አሁን የ9ኛ ክፍል ተማሪ ላይ ይችላል፣ የ10ኛ ክፍል ተማሪ ላይ ይችላል፣ 11ም 12ም 12 ደግሞ ሆኖ 9 ወር የቀረው ይሆናል፣ 5 ወር የቀረው ይሆናል፣ 6 ወር የቀረው፣ 2 ወር የቀረው፣ 1 ወር የቀረውም ሊያይን ይችላል። ከቻልሽ እስኪ በታይም ፍሬም
ላይክ አንቺ ብትሆኝ አሁን ወደ 9 ብትመለሽ ወደ 10 ብትመለሽ ወደ 11 ብትመለሽ ወደ 10 ብትመለሽ እና ምንም ቤዝ ባይኖርሽ ላይክ አሁን ጎበዟን ዘቢባን ሳይሆን ኖርማሊ የአብዛኛው አሁን የሚሆን ወይ ሚዲየም የሆነ ተማሪ ወይ ትንሽ ደከም ያለች ዘቢባ ብትሆን ከ9 ብትጀምር ከ10 ብትጀምር ከ10 ምንድነው የምታደርጊው? እና ከ12 ደግሞ ከሆነ በወራት ከፋፍለሽ 6 ወር ቢቀርሽ 3 ወር ቢቀርሽ ለፈተና ምንድነው የምታደርጊው? 9ኛ ክፍል ቢሆን አሁን I have time ቤኔ ማስተው በደንብ 4 ዓመት ይቀረኛል ገና ለኢንትራንስ ኤግዛም። ስለዚህ መጀመሪያ ማድረገው የራሴን ስተዲ ሜተድ ፊገር አውት ማድረግ እሞክራለሁ። ምንድነው ለኔ የሚሰራው? እንዴት ሳነብ ነው ሞር የሚገባኝ? የትኛው ሰዓት ላይ ማንበብ እኔ የምወደው አእምሮዬ በደንብ ነገሮችን አንደርስታንድ የሚያደርገው በየትኛው ሰዓት ነው? መች ነው ማንበብ ያለብኝ የሚለውን ነገር በቃ ራሴን ማወቅ ጀምራለሁ። ኦኬ ሶ ከራሴ ጋር ሞር ምንም ቤዝ አልነበረኝም ብያለሁ። ሶ ምን ማላቅ ከሆነ ጀስት ራሴን ኢንትሮዲዩስ ማድረግ ጀምራለሁ ማለት ነው። ምን አይነት ተማሪ ነኝ? ምን አይነት ነገር ኢንትረስት ያደርገኛል? የትኛው ሰብጀክት ይመቸኛል? የትኛው ሰብጀክት ላይ ደካማ ነው የሚለው ነገር እንደ አዲስ ራሴን አንደርስታንድ ለማድረግ ሞክራለሁ። ከዛ እሱ ሜቢ ታይም ሊወስድብኝ ይችላል እየሞከርኩኝ ስለሆነ ማለት ነው። ቪዲዮ ነው የሚሰራልኝ፣ ማንበብ ነው የሚሻለኝ፣ ኖት ላንብብ፣ ቴክስት ቡክ ላንብብ የሚለው ነገር ይህን በደንብ ማወቅ ያስፈልጋል። ለእኔ የሚሰራውን ካላወቅኩኝ ታይም ዌስት እያደረኩኝ ነው። በቃ ማይጠቅመኝ ነገር ላይ ጊዜን እያባከኝኩኝ ነው ማለት ነው። ስለዚህ የምመክራቸው ነገር ይህን እንዲያውቁ ነው። ኢፌክቲቭ ቢሆኑበትን የስተዲ ሜተድ ማወቅ አለባቸው። በተለይ ግሬድ 9 ከሆኑ ሃቭ ታይም አሁን ላይ ፊገር አውት ቢያደርጉት ፎር ሎንግ ተርም የሚጠቅማቸው ነገር ነው። እነሱን ሪኮመንድ አደርጋቸዋለሁ። ፕላስ ደግሞ ግሬድ 9 ኢዝ ኢርሊ ኤጅ ነው። ብዙ ታይም አላቸው። ኤክስትራ ካሪኩላር አክቲቪቲዎች ላይ ብትሳተፉ ብዬ አስባለሁ። ሞር ፍላጎታቸውን ፓሽናቸውን አንደርስታንድ እንዲያደርጉ ኔትወርክ ቢያደርጉ ከሌሎች ከተማሪዎች ጋር ጎበዝ ተማሪዎች ካሉ ደግሞ ከነሱ ልምድ ቢወስዱ እንዴት እንደሚያነቡ ሞር እንደዚህ ቢሞክሩ ላለው እና ከዛ በተጨማሪ ሰብጀክቶችን ስፔሲፊክ ማድረግ መስራት ያለብኝ ለእኔ ሃርድ የሆኑ ሰብጀክቶች ካሉ እነሱን ለይቼ በጣም እነሱ ላይ ስትረስ አድርጌ መስራት እንዳለብኝ አውቃለሁ። ግሬድ 10ም ከሆነ እንደዛው ነው፣ ተመሳሳይ ነገር ነው። ግሬድ 10 ላይ ስፔሲፊካሊ ሞር ለኢንተራንስ እየቀረበ ስለሆነ ሜቢ ግሬድ 9 ሪቫይዝ ለማድረግ ወይም ደግሞ ቤዝ የሌሉ ሰብጀክቶች ላይ ታች ያሉትን ነገሮች አንደርስታንድ ቤዚክ ነገሮችን ፈንዳሜንታል ነገሮችን አንደርስታንድ ለማድረግ መሞከር እንደዛ ማድረግ ይመስለኛል። 11 ላይ ሞር ትምህርቴ ላይ በጣም ፎከስ ማድረግ እጀምራለሁ። የተለያዩ ሪሶርሶችን እንትን ለማለት እሞክራለሁ። በዚህ 11 ትምህርቱ ራሱ ታፍ ነው ማለት ከ9 ከ10 ከ12 ራሱ አንዳንድ ጊዜ በጣም ብዙ ትምህርቶች ሰፋፊ ቻፕተር አላቸው። በጣም ቦልድ ሆኖ ኦልሬዲ በቃ 11 እና 12 ደረስሽ ማለት ፕሪ ኮሌጅ ነሽ። የኮሌጅን ፕሪ ነገሮች እየተማርሽ ነው። እንደውም ኮሌጅ ስትገቢ ነገሮች ከዛ ነው የሚቀጥሉት። ላይክ ኤክስቴንሽን ናቸው። የ11 እና 12 ኤክስቴንሽን ዩኒቨርሲቲ ራሱ እና በጣም ቻሌንጂንግ ያሉበት ኮርሶች ያሉበት ምዕራፍ ነው 11 ስትገቢ። እና በምን አይነት ወይ ነው ቢያጠኑ ሪኮመንድ የምታደርጋቸው 11 ሲደርሱ? ምንም ለማያውቅ ተማሪ በተለይ የ9 እና 10 ቤዝ የሌለው ተማሪ 9 እና 10 ቤዝ የሌለው ተማሪ 11 ላይ እንደ አዲስ ለመጀመር በጣም ታይም ይፈጃል። ኢትስ ሃርድ ነው፣ ከባድ ነው የሚሆነው ግን ታይም ነው። ኖርማል ተማሪ ቤዝ የነበረው ተማሪ ትንሽ ታይም ስፔንድ ያደርጋል። 2 አወር ሊሆን ይችላል። ለምሳሌ በቀን የሚያነበው 2 ሰዓት ካነበበ ሊገባው ይችላል፣ ሊበቃው ይችላል። ግን እንደዛ አይነት ተማሪ ሞር ስትራግል ያደርጋል። ሎንገር አወር ይወስድበታል። በቀን 6-7 ሰዓት ሊሆን ይችላል የሚፈጅበት። ታይም ዴዲኬት ማድረጉ ላይ እንጂ ችግሩ ስተዲ ሜተዳቸውን ካወቁ እንደሚገባቸው ካወቁ ውጤቱ እንደሚፈልጉት ካወቁ ሎንገር ታይም መስጠት ነው ሜን ፕሮብሌሙ ብዬ አስባለሁ። ከሌላው ተማሪ ጋር ደግሞ አለማነጻጸር። ሌላው ተማሪ ኦልሬዲ ቤዝ ኖሮት ነው እየመጣ ያለው። እነሱ ጥሩ ደረጃ ላይ ናቸው። እኔ ከዜሮ ነው የምጀምረው በዚህ ረጅም ሰዓት ፈጅቶብኝ ራሱ ጥሩ ውጤት ላላመጣ እችላለሁ። ብዙ አንብቤ ራሱ ላይሳካልኝ ይችላል ፈርስት ታይም ላይ እየሞከርኩ ስለሆነ በሱ ዲስክሬጅ አለመሆን ዲስክሬጅ መሆን የለባቸውም ብዬ አስባለሁ። ስሩ ታይም ነው ኢምፕሩቭ የሚያደርጉት። መጀመሪያ አካባቢ ግን ኮንሲስተንት መሆን አለባቸው። ረጅም ሰዓት ብዙ ጊዜ እያነበቡ ነው። ያ ማለት እኮ ሌላው ተማሪ 4 ዓመት ለፍቶ ያመጣውን ውጤት እኔ በ6 ወር በ7 ወር ለማምጣት እየሞከርኩ ነው እንደማለት ነው። ኢትስ ኦብቪየስሊ በረጅም ሰዓት መስጠት አለብኝ። ዴዲኬትድ መሆን ያስፈልጋል ብዬ አስባለሁ። ዋው ወደ ከባዱ ልምጣሽ። 11 እንደዛ ከባድ ነው ካልሽ አሁን 12ኛ ክፍል ሆኖ አንቺን ሰምቶ አንቺን ሰምታ እኔ እንደሷ ሰክሰስፉል መሆን እችላለሁ፣ ግን 12 ደርሻለሁ፣ ምንም ቤዝ የለኝም፣ ምንድን ነው ማድረግ ያለብኝ ብትለስ? 11 ታፍ ነው አለ፣ ታይም ይሰጣሉ አለ። 12 ደግሞ ላይክ በቃ እድሜ ልካቸውን ያሳለፉበት ጊዜ ነው። ወላጅ ይጠብቃል፣ ዩኒቨርሲቲ ልጅ ትገባለች፣ ኢንተራንስ ታመጣለች ብሎ ይጠብቃል። እነሱም ይፈልጋሉ፣ ግን ቤዝ የላቸውም። ቤዝ የላቸውም ኢን ሴንስ
በቃ በደንብ አልተማሩም ሊሆን ይችላል። ከ9 እስከ 11 ያለው እሱ ምንድን ነው የምትመክሪያቸው? አሁን 12 9 ወር የቀረው ልጅ ለምሳሌ 12 ክፍል ተፈታኝ 6 ወር ቢቀረው 3 ወር ቢቀረው አርፈህ ተጠቅለለተኛ ነው የምትይው ወይስ ምንድን ነው ሪኮመንድ የምታደርጊው? አይ ነው ከባድ ነው የሚሆነው ብዬ አስባለሁ 12ኛ ክፍል ላይ እንደ አዲስ መጨመር። ነገር ግን አሁን ለምሳሌ 9 ወር የሚቀረው ተማሪ ረጅም ጊዜ አለው ብዬ አስባለሁ። 9 ወር ጥሩ ጊዜ ነው። መጀመሪያ ሰብጀክቶችን መለየት አለበት። አሁን ከ6 ከ7 ሰብጀክት ከምፈተነው ሰብጀክት እኔ የምችለው ሰብጀክት የትኛው ነው ወይም ደግሞ ጥሩ ሁኔታ ላይ ያለበት ፐርፎርማንስ ጥሩ የሆነበት ሰብጀክት የትኛው ነው ብሎ መለየት። እነሱ ሰብጀክቶች ደግሞ ኪፕ ማድረግ ቀላል ስለሚሆንለት የተሻለ እንደሌሎቹ አያስቸግረውም። ከባድ የሚሆነውን ሰብጀክት ደግሞ ከዜሮ ነው የሚጀምረው። ሰፖርት መጠየቅ ለምሳሌ በዛ ሰብጀክት ላይ ጎበዝ የሆኑ ተማሪዎች አሉ ክላስ ውስጥ ኦር ደግሞ ሌላ አስጠኝ መፈለግ ሊሆን ይችላል ኦር ሌላ አስተማሪ አጋዥ አስተማሪ መፈለግ ሊሆን ይችላል። ግን ያንን ሰብጀክት ከዜሮ ስለሚጀምሩት ለብቻ ከመጀመር አዲስ አንድ ጓደኛ ኦር ሰፖርት የሚያደርገው ተማሪ በዛ ነገር ላይ ቤዝ ያለው ተማሪ አምጥቶ እንዲያስረዳው ማድረግ እንደዛ ሲሆን ሞር ቀላል ይሆንላቸዋል። ፕላስ ደግሞ በሚችሏቸው ሰብጀክቶች ላይ ደግሞ ጥያቄ መስራት የኢንተራንስ ጥያቄዎች አይ ቲንክ እኔ ኢንተራንስ ኤግዛም ዋነኛውን ለማለፍ ኦር ከፍተኛ ውጤት ለማምጣት ዋነኛው ሚና የሚጫወተው ብዬ ማስበው ጥያቄ መስራት ነው። እኔ ሙሉ ጊዜን ያሳለፍኩት ጥያቄ መስራት ነው ማለት ይቻላል። እኔ 2012 ነበር የተፈተንኩት። ኮቪድ ነበረ በዛ ጊዜ። ከ9 ከ10 ወር በላይ አርፈን ነበር መሀል ላይ ጊዜ ሰጥቶ ነበረ እና እንደውም አትፈተኑም ሁላ ምናምን ተብሎ ብዙ አይነት ስትረስፉል ሞመንቶች ነበሩ። ጊዜ በጣም ተራዝሞ ነበር በዛን ጊዜ ማለት ነው። ነገር ግን በዛን ጊዜ ሁላ ጥያቄ እየሰራው ነበር እና ኢቭን ያላነበብኩባቸው ጊዜያቶች ሊኖሩ ይችላሉ። ግን ጥያቄ መስራቴ ብቻ ሪኮል እንዳደርገው ያደርገኛል። ጥያቄ ስንሰራ አእምሯችን የሚያስታውሰው ያነበብነው ነገር ነው እያመጣ የሚነግረን። ጀስት ማንበብ ግን ፓሲቭ የሆነ ሪዲንግ ነው። አሁን ለምሳሌ መጽሐፍ ከፍቼ እያነበብኩ ቢሆን 1 ሰዓት ሙሉ አንብቤ ሊሆን ይችላል። ግን ማስታውሰው ነገር ትንሽ ሊሆን ይችላል ከዛ ውስጥ። ግን ጥያቄ ስንሰራ መቼም ማረሳው የተሳሳትኩት ሊሆን ይችላል ኦር ምርጫ ውስጥ ያየሁትን ነገር ሊሆን ይችላል። ግን ሪኮል እያደረኩት ነው ማስታውሰው። ስለዚህ አክቲቭ ሜተድ ስለሆነ ጥያቄ መስራት በጣም ኢምፖርታንት ነው። ኢቨን ኮንሰፕቱ ባይገባቸው ራሱ አሁን ለምሳሌ ባዮሎጂ ላይ ማያውቁት ነገር ሊሆን ይችላል። ግን ከጥያቄው ላይ አንደርስታንድ እያደረጉ መስራት ይችላሉ። ጥያቄውን እያዩ ሰርች እያደረጉ መስራት ጀስት መሞከር ነው። ይህንን ነገር አላውቀውም ብሎ ከመተው ጀስት መሞከር እንዲሞክሩ ሪኮመንድ ያደርጋቸዋለሁ። 9 ወር ከቀራቸው ስኬጁል ቢያወጡ በጣም አሪፍ ነው። የቀራቸውን ታይም የጥናት ፕሮግራም ስኬጁል ግዴታ ማለት አለባቸው። የጥናት ስኬጁል አውጥተው በምን ያክል ጊዜ ምን ያክል ሰዓት በቀን ቢያነቡ ነው ከቨር የሚያደርጉት ኮንቴንቶቹን የቀሩትን ኮንቴንቶች የሚለውን ነገር ማወቅ አለባቸው። አሁን ለምሳሌ በቀን 4 ሰዓት ሊሆን ይችላል የሚያነቡት። ቢካዝ እንደ አዲስ እየጀመሩ ስለሆነ ረጅም ሰዓት ሊሆን ይችላል የሚፈጅባቸው። ያን 4 ሰዓት ሳነብ 7 ቻፕተር ያለው መጽሐፍ በስንት ቀን ይጨርሳሉ፣ በስንት ወራት ይጨርሳሉ የሚለውን ነገር ፉል የሆነ ኦርጋናይዝድ የሆነ ፕላን ቢያወጡ በጣም አሪፍ ነው። እንደዛም እየቀረበም ሲመጣም እንደዛው ነው ማድረግ ያለባቸው። 3 ወር 6 ወር የሚቀረው ከሆነ የ3 ወር ፕላን የ6 ወር ፕላን እያደረጉ ማውጣት። ግን ፎከስ ኤራቸው ይቀያየራል እንደሚቀራቸው ታይም እያስባለሁ። አሁን ለምሳሌ ኢንተራንስ ኤግዛም ላይ ብዙ ኮመን ያልሆኑ የማይወጡባቸው ቦታዎች አሉ። እነሱን ሞር በጣም እያነበቡ ዲፕ እያነበቡ ጊዜ ከማጥፋት ወደ መጨረሻ አካባቢ ቤዚክ ነገር ብቻ ነው እንዲያውቁ ሪኮመንድ ማድረገው። ዲፕ ገብቶ ማንበብ ጊዜ ይወስዳል። እሱ አሁን ኤግዛም ቤዝድ የሆነ ጥናት አይደለም። ለእውቀት ሊሆን ይችላል፣ ለእውቀታቸው ሊጠቅማቸው ይችላል። ግን ኤግዛም ቤዝድ መሆን ካለባቸው 3 ወር የቀረው ተማሪ አሁን ስለ አንድ ኮንሰፕት ዲፕሊ ካላወኩኝ ማለት የለበትም ብዬ አስባለሁ። ጥያቄ ለሚመጣው ነገር ኤግዛም ላይ ኤግዛም ቤዝድ ሆኖ ማንበብ አለበት። ስኬጁልም ሲያወጣ ቤዚክ ፖይንቶች ማይቀሩ ቻፕተሮች ማይቀሩ ኮንሰፕቶች አሉ። እነዛ ላይ ፎከስ ማድረግ፣ እነዛን በደንብ አንደርስታንድ ማድረግ። ከዛ በኋላ ወደ ጥያቄ ሲመለስ ሜቢ የቸገረው ነገር ካለ ኦር ደግሞ ያላነበበው ነገር ካለ መጥቶ ሪቫይዝ ማድረግ። እንደዚህ ቢያደርጉ ሪኮመንድ ያደርጋቸዋል። እሺ፣ በጣም የሚገርም ሪኮመንዴሽን እየሰጠሽን ነው። እሺ፣ አሁን እንዳልሽው ተማሪዎች ለፉ፣ 12ን ጥሩ ውጤት አመጡ፣ ዩኒቨርሲቲ ገቡ፣ እንዳንቺ ደን ተመረቁ። ከዛ ግን ኢትዮጵያ ውስጥ ያለው ሁኔታ ደግሞ ለተማሩ ሰዎች በተለይ አይመችም። በተለይ አሁን አንቺ ያለሽበት ዲፓርትመንት ዶክተር ኦፍ ሜዲሲን፣ አሁን ዶክተር ሆነሽ ነው የምትወጪው ስትመረቂ እና እንደምትሰሚው ያው ታውቂያለሽ ያለውን ነገር። ብዙ ተከፋይ አይደሉም ዶክተሮች፣ ኢንጂነሮች። ድሮ በጣም የምንፈልጋቸው እንዲህ ቢሆን የምንላቸው ሙያዎች
ከወጡ በኋላ ብዙ ቅጥርም የለም ሁላ። እንደውም እኔ ሰቅዬ ብመረቅ ማን ይቀጥረኛል? ቢቀጥረኝስ የሚቀጥረኝ ከ10 ሺህ የማይበልጥ ወር ከ15 ሺህ የማይበልጥ እዚች ግባ ማትባል ደሞዝ ናት። እንደውም ያልተማሩ ሰዎች በአጭር ጊዜ ሙያ ወር በአጭር ጊዜ ስልጠና በላይክ ተፍ ተፍ ብለው የሆነ ገቢ ሲያገኙ ይታይና ትምህርት ላይ ተስፋ ማድረግ ታቆሚያለሽ በምታዩ እንትን ላይ እና አንቺ ትምህርት ላይ ተስፋ ታደርጊያለሽ። ወደ ህልሜ ያደርሰኛል የማስበውን ገቢ የማስበውን ኑሮ መቼም አት ዘ ኤንድ ኦፍ ዘ ዴይ ትምህርት የምንማረው የራሳችንን የቤተሰባችን ህይወት ለመቀየር ትልቅ ቦታ ለመድረስ ነውና እዛ ቦታ ያደርሰኛል ብለሽ ታስቢያለሽ? ትምህርት እኔ ፐርሰናሊ እንደዛ አስባለሁ። ኤዱኬሽን ላይ ተስፋ አለኝ በደንብ። ምክንያቱም ሌሎች ሀገራቶችን ማየት እንችላለን እኮ አሁን እኛ ኢትዮጵያ ውስጥ በዚህ ሰዓት መሆኑ ነው እንጂ አት ሰም ፖይንት ከ5 ከ10 ዓመት በኋላ ከዛም በፊት ሊሆን ይችላል አናውቅም፣ ግን አት ሰም ፖይንት ግዴታ ኤዱኬሽን የሆነ ቫልዩ የሚያገኝበት የሚገባውን አይነት ቫልዩ የሚያገኝበት ታይም መምጣቱ አይቀርም። እኔ ይህን ተስፋ አድርጋለሁ። ኦብቪየስሊ ደግሞ ይመጣል ብዬ አስባለሁ። የሌሎችን ሀገራትም ኤግዛምፕል መውሰድ እንችላለን። ኤዱኬሽን መቼም ሊሆን አይችልም፣ የተጣለ ነገር ሊሆን አይችልም። ሁሌም ፓወርፉል ነው፣ መማር ፓወርፉል ነው ብዬ አስባለሁ። ስለዚህ ሪግሬት አያደርጉበትም። እኔ አሁን ማንኛውም ተማሪ ተምሮ የተመረቀ ተማሪ ታይሙን ዌስት አድርጓል ብዬ ራሱ አላስብም። ሜቢ የራሱ ፐርሰናል ችግር ኖርበት ሊሆን ይችላል። በጣም አሁን ብዙ ሰው ችግሩ ምንድነው ሶሳይቲን ነው የሚያየው። አሁን ሰፈር ውስጥ ያሉ ተመርቀው ቤት የተቀመጡ ተማሪዎች ነው የምናየው። ስራ ደግሞ ስራ ኖሯቸውም አቨሬጅ የሆነ ኑሮ የሚኖሩ ሰዎችን ነው የምናየው። ግን there are a lot of people በሁለቱም ሰክሰስፉል የሆኑ። እኛ እንዴት ነው የምናስበው? ትምህርትና ኢንተርፕሪነርሺፕ ወይም ደግሞ ቢዝነስ ኮንትራዲክት የሚያደርጉ ነገር ነው የሚመስለው። 12ኛ ክፍል የጨረሰ ተማሪ ዩኒቨርሲቲ ገባ ማለት በቃ ስለ ቢዝነስ ማሰብ የለበትም፣ ተቀጥሮ መስራት ብቻ ማሰብ ያለበት የሚል አስተሳሰብ አለ። እሱን ዩኒቨርሲቲ ካልገባ ደግሞ በቃ ዊል ቢ ሰክሰስፉል፣ ቢዝነስ ይጀምራል፣ ኢንተርፕሪነርሺፕ ይማራል። እንደዛ አይነት ነገር ነው የምናስበው። ሰው ግን እንደዛ አይደለም። they can go hand in hand በጣም አሁን ዩኒቨርሲቲ ውስጥ ሆነው በጣም ሰክሰስፉል የሆኑ ተማሪዎች አሉ። በትምህርታቸውም ጎበዝ ናቸው። ፕላስ ደግሞ ኢንተርፕሪነርሺፕ ፕሮግራሞች ላይ የሚወዳደሩ ተማሪዎች አሉ። ለምሳሌ እኔ የራሴን ኤግዛምፕል ልንገርክ ነው። ዩኒቨርሲቲ ከገባኝ በኋላ ከትምህርት በተጨማሪ ሳይድ የምሰራቸው ነገሮች አሉ። ወደፊትም የማስበው አሁን ሄልዝ ኬር ላይ ብዙ አይነት አድቫንስመንቶችን መስራት ይቻላል፣ ከመቀጠር ውጭ ማለት ነው። ተቀጥሮ መስራትን ብቻ አይደለም ፊቸር ማድረግ ያለብን። ሄልዝ ኬር ላይ ለምሳሌ ሌሎች አሁን የፈርስት ኤድ አፕሊኬሽኖችን የሰሩ ሰዎች አሉ። ሜዲካል ዶክተሮች ናቸው። ልክ እንደተመረቁ እንደዚህ የሄልዝ ኢኖቬሽኖችን መስራት ጀመሩ። አሁን ላይ የራሳቸው የሆነ ድርጅት አላቸው። ፕሪቨንሽን ላይ ይሰራሉ፣ የሄልዝ ፕሮሞሽን ላይ ይሰራሉ። ሌሎችም በጣም ብዙ ለምሳሌ ቴሌሜዲሲን የሚባል እንትን አለ። ቴሌሜዲሲን የሚባል ፕሮግራም አለ። እንዴት ነው? አንድ ፔሸንት ለምሳሌ ቤት ውስጥ ሆኖ ህመም ሲሰማው ኦር የሆነ ሲምፕተም ሲያይ ደውሎ ለዶክተሩ ምልክቱን ይናገራል፣ የተሰማው ነገር ይናገራል። እዛው ዲያግኖስ ተደርጎ እዛው ትሪት ይደረጋል ማለት ነው። ወይስ ዲስታንስ ማለት ነው። ውጭ ሀገር በጣም የተለመደ ነገር ነው። ኢትዮጵያ ውስጥ ግን ብዙ ሞር አልተሰራበትም። ብዙ አይነት ኦፖርቹኒቲዎች አሉ። ኢቭን ኢን ሄልዝ ኬር ብቻ ነው እኔ ያልኩኝ። ሌሎች ሰብጀክቶች ላይ በጣም ብዙ ወዮች አሉ። እኛ የምናስበው ሊሚትድ የሆነውን ነገር ስለሆነ ነው። አሁን ብዙ ተማሪዎች ፔሲሚስቲክ የሚሆኑት ተምሬ እኮ ስራ ማላገኝ ከሆነ ኦር ጥሩ ደረጃ ማኖር ከሆነ ምንድነው ጥቅሙ የሚሉት ብዙ ጊዜ ማስበው ጀነራል ፖፑሌሽን ስለሚያዩ ነው። there are a lot of exceptional peopleዎች አሉ እና በራሳችን ላይ ዲፔንድ ይሆናል። ራሳችንን ስኪል ዴቨሎፕ ካደረግን ራሳችንን ካሳደግን ሁለቱም አብሮ ማስኬድ የሚቻል ነገር ነው። ዩኒቨርሲቲ መግባት is not opposite of being ሀብታም ወይም ደግሞ ጥሩ ደረጃ ላይ መድረስ። ሁለቱም አንድ ላይ የሚሄዱ ነገሮች ናቸው። ፕላስ ደግሞ ፐርፐዝ መኖር አለበት ብዬ አስባለሁ። ሰው አሁን ምን መሆን ትፈልጋለህ ሲባል ሀብታም ብቻውን ጎል ነው ብዬ አላስብም። ሀብታም መሆን is part of life፣ ግን through what በምን መንገድ የሚለውን ምን እየሰራው የሚለውን ነገር ማወቅ አለበት አንድ ሰው። ለምሳሌ አሁን ፋይናንሻሊ ስቴብል የሆኑ ሰዎች ግን ደግሞ ሳቲስፋይድ የሆነ ኑሮ ማይኖሩ ሰዎች አሉ። ኬረራቸው ለነሱ ተስማሚ ያልሆነ ማለት ነው። እንደዛ አይነት ኑሮ ከመኖር ደግሞ ኬረር ዋይዝ ከፍ ብሎ ወይም ደግሞ ጥሩ ደረጃ ላይ ደርሶ ስሩ ታይም መኒ ዴቨሎፕ ማድረግ ጀነሬት ማድረግ ፋይናንሻሊ ስቴቢሊቲ ቀስ ብሎ የሚመጣ ነገር ስለሆነ ማለት ነው። ፐርፐዝ መኖር አለበት። ፋይናንሻል ስቴቢሊቲ ብቻውን እንደ ጎል መቆጠር አለበት ብዬ አላስብም። ዋው በጣም ጥሩ። እሺ አሁን ቅድም ምን አልሽኝ? ሀብት መሰብሰብ ብቻ ፐርፐዝ አይሆንም ብለሻል። ግን አደ ኢንድ ግን አሁን የፈለግሽውን ህልም ብታወጪ ለምሳሌ ዶክተር ልሁንም ኢንጂነር ልሁንም ኮምፒውተር ፕሮግራሚንግ ልማርም ምንም ነገር ልማር ብትይ አደ ኢንድ ኦፍ ዘ ዴይ ግን ዌልዝ ለማግኘት ነው፣ ገንዘብ ለማግኘት ነው። መቼም በነፃ
ለመስራት አይደለም የምትማሪው የምትመረቂው። ያ ከሆነ ትልቁ መጨረሻ ላይ ግቡ ሀብት ከሆነ አንተ ኤንድ የምታሳኪው ነገር ሀብት ከሆነ ለምሳሌ እኔ ጆሮዬን እንደዚህ መንካት እየቻልኩ ለምንድነው እንደዚህ ብዬ የምነካው በዚህ ጋር ዞሬ ለምን ነካዋለሁ የሚል ተማሪ አለ። እንደ ሳምፕል ነው የምጠይቀሽ። እንደ ሪሰርች እኮ እውነት ለመናገር ኢትዮጵያ ውስጥ ያሉት ባለሀብቶች በስንሳ ፕሮፋይላቸው ባለሀብት ስልሽ ሚሊዮነር የሚሆኑ በኢትዮጵያ ብር በቢሊዮነር ደረጃ ላይ ያሉ ሰዎች ፕሮፋይላቸው ሊስት ቢደረግ ሜይ ቢ ማጆሪቲው የተማረ እኮ ሊሆን ይችላል። እኛ ግን ጎልተው የሚወጡት ላይክ የሚጮኸው ላይክ ባዶ ነው ስለሚባል ላይክ በተለይ ደግሞ ይሄ አሁን ወቅት ያመጣው ይሄ በቲክቶክ በምን የምታያቸው አቅም ያላቸው ሰዎች አቅማቸው የሚያሳዩ ሰዎች እኔ መማሪያ አይደለም እዚህ ጋር ያደረሰኝ አለመማሬ ነው እንደውም የሚሉ አሉ። ባለመማራቸው ሁሉ ላይክ ጌጥ ፕራውድ የሆኑ ሰዎች ምናምን ስታይ ኦቨርዌልም ያደርጉሻል። ላይክ ኦፍ ኮርስ ትንንሽ ሀሳቦች ሁሌም ትንንሽ ናቸው፣ ግን የትልቁን ቦታ ይዛሉ እና የነሱ አስተሳሰብ የነሱ አመለካከት ወደ ማሱ ወይም ወደ ማጆሪቲው መጥቷል። እና አብዛኛው ተማሪ ምን ያስባል? እውነቱን እኮ ነው፣ እኔ እንደሱ ነው መሆን የምፈልገው፣ እሱ ደግሞ አልተማረም፣ እኔ ለምን እማራለሁ? የሆነ ሙያ ላይ የሆነች ነገር ላይ ተፍተፍ ብል እቀየራለሁ ብሎ ያስባል። ያንን ጫና ግን እንዴት ይቋቋም? አሁን አንቺ ይህንን ስትሰሚ ምንም አልመሰለሽም። ፋይዘዊ እንደውም ፐርፐዜን ነው እየኖርኩ ያለሁት ነው የምትይኝ። ግን ያንን የሚጠራጠር ተማሪ እኔ ተምሬ ኢንዳፕ የማደርገው የሚቀጥረኝ ካጣሁኝ ስራ ፍጠር እኮ መባል ይባላል እኮ። ስራ መፍጠር ካልቻልኩኝ ታዲያ ተመርቄ ስታክ ላደርግ ነው ማለት ነው። እንደዛ እኮ ከማደርግ ከአሁኑ ጀምሮ የሆነ ስራ እየሰራ ገንዘብ ሴቭ ባደርግ እኮ ስመረቅ ጓደኛዬ ሲመረቅ እኔ መኪና ይዣለሁ። ላይ ከምሳሌውን ታውቂዋለሽ ብዬ አስባለሁ። ያስኮረጅኩት ልጅ ተመርቄ እኔ ስራ ልፈልግ ሲሄድ ናልሸኛ አለኝ በመኪና መጥቶ አቁሞ የሚል ስቶሪ ብዙ ትሰሚያለሽ። እና እንግዲህ ያስኮረጀው ልጅ ነው። ያ ልጅ ኮረጆ ምናምን አላለፈም፣ ወደ ስራ ገብቷል፣ መኪና ገዝቶ ጥሩ ላይፍ ላይ ነው። ያ ደግሞ ጎበዙ ሰቃዩ ልጅ ደግሞ ታክሲ ሲጠብቅ ቆሟል። ላይክ የሚያስተምርሽ ነገር ምንድነው? አሃ ለካ ትክክለኛው ቀጥታ ዳይሬክትሊ ወደ ገንዘቡ መሄድ ነው፣ እሱ ከሆነ መጨረሻው ነው። እና ያንን እንትን እንዴት ይቋቋሙት? ላይክ ይሄን የሚለው ተማሪዎች ይሄን የሚሰሙ ተማሪዎች እሺ እኔ ብዙ ተማሪዎች ጋር ማየው ነገር ምንድነው አሁን እንደዚህ አሁን የምትለኝ ነገሮች ያልተማሩ ሰዎችም ሰክሰስፉል ሆነው ምናምን ስናያቸው ፋንታሲ ነው። ብዙ ተማሪዎች አትራክትድ ቢሆኑት ለዛ ነው። ግን ዋት ዱ ዩ ሃቭ ነው? አሁን ላይ ምን አላችሁ? እጃቸው ላይ ሌላ ነገር የለም። ተማሪዎች አሁን ለምሳሌ እስከ 12ኛ ክፍል ያለ ተማሪ አሁን ላይ ትምህርት አቁሞ ሌላ ነገር ምን ሊሰራ ይችላል? እሱን ፊገር አውት አላደረኩም። እስቲ አሁን ትምህርቴን ብተው ባልማር ዩኒቨርሲቲ ባልገባ ምን እሰራለሁ? እንዴት ነው ያን ሰክሰስፉል መሆን የምችለው? ክሊር የሆነ ፓዝዌይ የላቸውም። አንደኛ ማቹሪቲም በዚህ እድሜ ኤክስፔክት ሊደረግ ይችላል። ዩኒቨርሲቲ ከገቡ በኋላ ብዙ ላይፍ ሌሰኖች ይማራሉ፣ ብዙ ነገሮችን ማወቅ ይጀምራሉ። ማቹር መሆን የሚጀምሩት ወደ 20 ከገቡ በኋላ ነው። አት ዲስ ኤጅ ይሄ ፋንታሲው ሞር ሌክዠሪ ነው። ያልተማሩ ሰዎች አቺቭ አድርገው ሰክሰስፉል ሆነው ምናምን ማየት በጣም አትራክት ያደርጋል ኦብቪየስሊ ለብዙ ሰው። ግን ሪያሊቲውን ማየት ያስፈልጋል። አንድ ተማሪ 9ኛ ክፍል ትምህርት አቋርጦ ዋት ዊል ሃፕን ከዛ ምን ሊሆን ነው? ምን ሊሰራ ነው? መማር አልፈልግም ቢዝነስ ማን መሆነው ምናምን። you have to have a clear pathway ብዬ አስባለሁ። ኢቭን የተመረቀ ተማሪ ራሱ ቢዝነስ ልጀምር ቢል ክሊር የሆነ ቢዝነስ ፕላን መኖር አለበት። አትሊስት ክሊር የሆነ ዳይሬክሽን ማወቅ አለበት። እንዴት ሆኜ ነው ይህን ከማገኘው፣ እንዴት ነው ይህ ኮስትም ያደርገኝ፣ ይሄ ምን ያክል ያስወጣኛል የሚለውን ነገር በጣም ፊገር አውት መደረግ አለበት። ጀስት ዝም ብሎ ኢማጂኔሽን ነው ብዬ ነው የማስበው። አሁን በተለይ ሃይ ስኩል ያለ ተማሪ እኔ ትምህርትን አቮይድ ካደረገ ወይ ደግሞ you have to know የሆነ ክሊር የሆነ ነገር ምሰራው ነገር ኤቭሪዴይ ፕላን የተደረገለት ነገር ምሰራው ነገር መኖር አለበት። ካልሆነ ትምህርት ነው እጅ ላይ ያለው I have to continue መማር። ይህን ኮምፕሮማይዝ ማድረግ አለባቸው ብዬ አላስብም። ላልተጨበጠ ኢማጂኔሽን የተጨበጠ ትምህርታቸው እጃቸው ላይ ያለው ሉዝ ማድረግ የለባቸው። በጣም ጥሩ። እዚሁ ፖይንት ላይ አሁን አንድ 12ኛ ክፍል የደረሰ ተማሪ ቆንጆ ስኪል አለው በል፣ ለምሳሌ ፕሮግራም ማድረግ ሊሆን ይችላል፣ ቪዲዮ ኤዲት ማድረግ የሆነ ስኪል ወይም የለውም ግን ማዳበር ይፈልጋል። እኔ እንደውም ስኪል ላይ እኮ ፎከስ ባረግ 1 ዓመት 6 ወር ስኪሉን በቀጠቅጠው ዩኒቨርሲቲ 4 ዓመት 5 ዓመት የሚፈጅበት ተማሪ ወጥቶ ስራ እስካገኝ እኔ ስራ ላገኝ እችላለሁ፣ በራሴ ልሮጥ እችላለሁ ቢልሽስ? እሺ ጥሩ ፓዝ አለኝ። በቃ ፓዙን ግን በ6 ወር ማሳካው ቢሆንስ? ላይክ ተምሬ በ1 ዓመት ቢኮዝ ባይ ዘ ወይ ታውቂያለሽ ዩኒቨርሲቲ 4 ዓመት 5 ዓመት የምንማራቸው ነገሮች ሪደንደንሲያቸው ብዙ ነው። ለምሳሌ ገና ፍሬሽማን ስትገቢ 11 እና 12 ተማርሽው ትንሽ ነገር ጨምሮ ያስተምሩሻል። ከዛ ድጋሚ በየሴሚስተሩ ቢጨመቅ አጠቃላይ በ6 በ8 ሴሚስተር የምትማሪው በ2 ሴሚስተር የምትጨርሽ ሊሆን ይችላል። አብዛኛው ደግሞ ወተሽ ሪያሊቲ ላይ የምትኖሪው አይደለም ዩኒቨርሲቲያችን ላይ ምንማር። በተለይ ደግሞ የኛ ሀገር ዩኒቨርሲቲዎች አውትዴትድ የሆነ ትምህርት የሚሰጡት። ይሄ ልጅ ይሄንን ሁሉ ካልኩሌት አድርጎ አይበቃ ነው የ6 ወር የ1 ዓመት ትምህርት ተምሬ
ቀጥታ ወደ ስራ ብገባስ ምናምን ቢልስ? ይሄም አይ ቲንክ እንደዚህ አይነት ክሊር የሆነ ፐርፐስ ካላቸው ጥሩ ነው። ግን ስቲል ዩኒቨርሲቲ አንደኛ አድቫንቴጁ ብዬ ማስበው ብዙ አይነት ላይፍ ስኪል ትማርበታለህ። ኢንዲፔንደንት መሆን የምትችለው ዩኒቨርሲቲ ስትገባ ነው። አሁን ከቤተሰብ ጋር ነው የሚኖሩት እስከ 12ኛ ክፍል ምናምን። ግን ዩኒቨርሲቲ ላይ ስትገባ how to manage yourself፣ እንዴት ነው ታይምክን ማኔጅ የምታደርገው፣ ራስን ሪስፖንሲቢሊቲ መውሰድ መማር ይችላሉ። ከትምህርቱ በተጨማሪ ሎት ኦፍ ሌሰንስ አሉ ዩኒቨርሲቲ ውስጥ። እንደገና ደግሞ ዩኒቨርሲቲ ውስጥም ሆኖ ያንን ስኪል ዴቨሎፕ ማድረግ ይችላል። ፉል ታይም አይሆንም እንጂ ስቲል እና ደግሞ ኬረሩ በዛ ሳይድ ለምሳሌ ኮዲንግ የሚወድ ተማሪ ከሆነ ኮምፒውተር ሳይንስ ሜጀር ማድረግ ይችላል ዩኒቨርሲቲ ውስጥ ገብቶ። ዋይ ለምን በአጭር ጊዜ ኮርስ ሴትል ያደርጋል። ዩኒቨርሲቲ መግባት እኛ አድቫንቴጁ ሞር አውትዌት ያደርጋል ብዬ አስባለሁ። እንደ ታይም ዌስት አልወስደውም። ታይም ዌስት የሚሆነው ፉል ታይም ትምህርቱን ብቻ ልማር የሚል ተማሪ ይጎዳል። እሱ ይጎዳል ብዬ አስባለሁ። ምንም ነገር አልሰራም፣ ሶሻል ላይፍም አይኖረኝም፣ ዝም ብዬ ትምህርቱን ብቻ ልማር የሚል። አሁን ሜዲሲን ውስጥም እንደዛ አይነት ተማሪዎች አሉ። ጀስት ነርድ ሆነው በቃ ዝም ብለው ትምህርቱን ብቻ የሚማሩ። ይሄ በጣም ባላንስድ አይሆንም ብዬ አስባለሁ። ጉዳት አለው። ታይም ዌስትም ሊሆን ይችላል። አሁን ዩኒቨርሲቲ ውስጥ 4 ዓመት 5 ዓመት ያንን ሁሉ ዓመት ዝም ብሎ ትምህርቱን ብቻ ተምሮ አፍተር ዳት ከወጣ በኋላ ለላይፍ አዲስ ነው የሚሆነው። ኤቭሪቲንግ ኒው ነው የሚሆንበት። እንደዛ አይነት ኢንቫይሮንመንት ውስጥ ከመግባት ስሩ ታይም አንድ ላይ ማስኬድ ነው ሁሉንም ነገር። ላይፍ ስኪሉንም ትምህርቱንም ስራውንም አንድ ላይ ማስኬድ ይቻላል። ዩኒቨርሲቲ ኢዝ ናት ላይክ ፕሪዝን። ብዙ ሰው እንደዛ ስለሚያስበው ነው። 12ኛ ክፍል የጨረሰ ተማሪ ስቲል ስኪሉንም ዲቨሎፕ እያደረገ ዩኒቨርሲቲ ውስጥ መሆን ይችላል። ፕሌሱ ነው የሚለየው እንጂ ኢትስ ናት አባውት እንደ እስር ቤት አይነት ነገር አይደለም። ባይ ዘ ዌይ ይሄንን ለመናገርም አንቺ ደግሞ በጣም ትመጠኛለሽ ብዬ አስባለሁ። ቢኮዝ እኔ አንቺን ካወቅኩሽ እንኳን 2 ዓመት አይ ቲንክ ይሆናል ብዬ አስባለሁ እና ከዛም በላይ አልፋል መሰለኝ። እና ላይክ በትምህርትሽም ምንም ዝቅ አላልሽም፣ ግን በጣም ብዙ ስራዎች ትሰሪያለሽ። እንደውም ከሚያስተምሩሽ መምህራን በላይ አንዳንድ ጊዜ ገቢ ሊኖርሽ ይችላል እና ባላንስ አድርገሽዋል። አሁን ይህን የሚያይ ተማሪ ወደፊት ባላንስ ለማድረግ በተለይ ዩኒቨርሲቲ ሲገባ፣ ዩኒቨርሲቲ ያለም ሰው ያዋል ቪዲዮ፣ ትልቅ ሰውም ያዋል ቪዲዮ፣ ትምህርትንና ስራን ወይም ገቢን እንዴት ባላንስ እያደረጉ ማስኬድ ይቻላል? ዋናው ሴክሬቱ ብዬ ማስበው ታይም ማኔጅመንት ታይም። ስለዚህ አሁን ማነብበት ታይም አለ። ቀኔ ላይ 24 ሰዓት አለኝ ለምሳሌ። ታይሜን በዚህ እስከዚህ አነባለሁ ካልኩኝ የቀረውን ታይም ዋይናት ለምን አልሰራበትም? ኢትስ ዴዲኬሽን ነው። ዴዲኬሽን ነው የሚያስፈልገው። በዛ ታይም ላይ ኢንጆይ ማድረግ እችላለሁ፣ ሌላ ነገር መስራት እችላለሁ። ግን ደግሞ ያንን ስኪል ዴቨሎፕ ማድረግ ከፈለግኩኝ ኦር ደግሞ ያን ነገር የሚጠቅመኝ ከሆነ ፋይናንሻሊ ሊሆን ይችላል የሚጠቅመኝ ከሆነ ስኬጁል አድርጌ እሰራዋለሁ። ታይሜን ነው ማኔጅ ማድረገው፣ ሌላ አዲስ ነገር የለውም። ዋው! እሺ፣ በጣም አሪፍ በጣም አሪፍ። እሺ፣ ስለዚህ መጽሐፍ ታነቢያለሽ ባይተይ አይደለም? ምን አይነት መጽሐፎችን ነው የምታነቢው? እና በጣም አንብበሹ ጠቀመኝ የምትያቸውን 1-2 መጽሐፎች ሼር ብታደርጊ። መጽሐፍ አነባለሁ። አሁን ግን ስቲል ሜዲሲን ከገባሁኝ በኋላ ትንሽ ታይም እያጠረኝ ዊኬንድ ላይ አንዳንዴ ኦር ብሬክ ሲኖረን ነው ማነበው በደንብ። ኦር ደግሞ ፒዲኤፎችን ወይም ደግሞ የመጽሐፎቹን ሰመሪ ቤዚክ ፖይንቶችን ብቻ ሪቪዥን ነገር ሰማለሁኝ። ግን አንቤ በጣም ኢንትረስት ያደረገኝ መጽሐፍ ደ ፓወር ኦፍ ናው የሚል መጽሐፍ አለ። ዋው! የካርቶ ላይ እና እሱ መጽሐፍ ላይ እኔ ድሮ ኦቨርቲንክ አደረግ ነበር ላይክ ፓስት ላይ ወይ ደግሞ ስለ ፊቸር ሀፕን ስላላደረገ ነገር የብዙ ሰዎችን ፕሮብሌም ነው ብዬ አስባለሁ። ተማሪዎችም እንደዚሁ ስትረስ ያደርጋሉ። አሁን ኢንሹራንስ ራሱ ገና ሀፕን ሳያደርግ ስለ ወደፊቱ የመጨነቅ ነገር አለ። በጣም ኦቨርቲንክ ማድረግ፣ ዛሬን ኢግኖር ማድረግ፣ ላይክ አሁን ማድረግ ያለብኝ ነገር ረስቼ ወይ ስለ ፓስት ኦር ደግሞ ወይ ስለ ፊቸር ሳስብ ስጨነቅ ራሴን አገኘዋለሁ ብዙ ጊዜ። ይህን መጽሐፍ ካነበብኩኝ በኋላ ጀስት ኦል ዊ ሃቭ ኢዝ ናው፣ አሁን ላይ ያለን ነገር አሁን ላይ ማድረግ ያለብኝ። የቀረው ነገር ኢዝ ናት ኢን ማይ ኮንትሮል፣ እኔ ኮንትሮል ማድረግ አልችልም። እኔ ኮንትሮል ማድረግ የምችለው አሁን ያለኝ ነገር ነው። ሁሌም ይህን ሪማይንድ እንዲያደርገኝ ረድቶኛል ብዬ አስባለሁ ይሄ መጽሐፉ ማለት ነው። የአማርኛ መጽሐፎችንም አነባለሁ። በተለይ አለመኖር፣ ሌላ ሰው አይነት መጽሐፎች ሞር ታውት ፕሮሰስ እንዴት እንደምረዳው የሰዎች ባህሪ ምን ይመስላል፣ እንዴት ነው ነገሮች የሚሰሩት ወንደር እንዳደርግ ይጠቅመኛል እንደዚህ ነገሮች። በጣም አሪፍ። ሰው በጣም የምትከተው ፎሎ የምታደርጊው ሰው አለ? እንደ ሮል ሞዴል ሊሆን ይችላል። ለሰዎችም ይህን ሰው ተከተሉት፣ ይህን ሰው እንትን በሉት ምናምን የምትያቸው ሪኮመንድ የምታደርጊው ሰው አለ? የምታደርጊያቸው ሰው አለ?
she's famous ነች actually ኦፕራ ዊንፍሪ እናውቃታለን ሁላችንም እሷ ለኔ እንደ ሮል ሞዴል ነች የሷን ፖድካስቶች የሷን ቪዲዮዎች ብዙ ጊዜ በጣም እከታተላለሁ እና የሷ ጥንካሬዋ በጣም ኢንትረስት ያደርገኛል ፋሲኔቲንግ ነው የሷ ስቶሪዋ ብዙዎቻችን እናውቃለን she went through ብዙ ነገሮች በጣም ከባድ ታይሞችን አሳልፋለች እና አሁን ላይ ሰክሰስፉል ሰው ናት ሶ እንደሷ አይነት ሂስትሪ ያላቸው ሰዎች በጣም አደንቃለሁ እና እኔም እከታተላቸዋለሁ ሰዎችም ይማሩባቸዋል ብዬ አስባለሁ እንደዛ አይነት ሰዎች ኦኬ ባይ ዘ ዌይ ይሄን ሰው በቃ ለምንም ነገር ኤክስኪውዝ እንደማያስፈልግ ማሳያ ነች እሷ ቢኮዝ ሜዲሲን በጣም ቢዚ የሚያደርግ ትምህርት ነው ግን እሱንም ላይ ሰክሰስፉል ሆነሽ ስራ እየሰራሽ ከዛ ደግሞ በምታገኛቸው ጊዜዎች ልታነብ ይቻለሽ ሙቪ ልታይ ኦር ደግሞ እንደዚህ አይነት ፖድካስቶች እንዳልሻቸው አይነት ልትከታተይ ትችላለሽ እና ታይም ማኔጅመንት ነው ብለሻል አይኖ በጣም ታይም ማኔጅ ማድረግ በጣም በቃ ላይፍን የሚቀይር ነገር ነው ግን ይሄንን የታይም ማኔጅመንት ስኪል እንዴት ነው ያዳበርሽው ቢኮዝ አሁን ይሄን የሚያይ ተማሪ በቃ ቁልፉ እየገባው ነው ላይክ አሁን ወደ ክራክ እያደረግን እኮ ወደ ሆነሽ ፖይንት እየመጣ ነው ላይክ አይደል አተም ሌቭል ጋር መተናል ያንቺ ሰክሰስ ሚስተር ታይም ማኔጅመንት ይመስላልሽ እና እንዴት ነው ያን ስኪል ልታዳብር የቻልሽው ስሩ ታይም ነው መጀመሪያ ላይ እንደዚህ ኢፌክቲቭ ላልሆን ይችላል ኢቭን አሁን ሜዲሲን እንደገባሁኝ ሰሞን ራሱ ብዙም ስራ አልሰራም ደስ ትምህርቴን ብቻ ነው የምማረው ብዙም ታይም ማኔጅመንት ስኪል አልነበረኝም በጊዜ ሂደት የሚዳበር ነገር ነው ሶ ሞር ጠቅሞኛል ብዬ ማስበው ነገሮችን ማየት ነው ምንሰራው ነገር ምንድነው የሚለውን ማወቅ አሁን ምሰራው ነገር ለፊውቸሬ ምንድነው ኮንትሪቢዩት እያደረገልኛል አሁን ምሰራው ነገር ኢን ዋት ዌይ ነው እየጠቀመኛል የሚለውን ነገር ማወቅ ከዛ ካልሆነ መተው አለመስራት በቃ just it's let go ምንም ጥቅም ከሌለው I will not do it ማለት ነው ስለዚህ በዛ ታይም ላይ ያ ነገር ካልሰራው ደግሞ የሚጠቅመኝ ሌላ ሰብስቲዩት ነገር እፈልጋለሁ ትራይ አደርጋለሁ ነገሮችን ኦፖርቹኒቲዎችን እፈልጋለሁ ኤክስትራ ካሪኩላር አክቲቪቲዎች ለመሳተፍም ይጠቅመኛል ብዬ አስባለሁ ከብዙ ሰዎች ጋር ኔትወርክ ስለማደርግ የነሱ ላይፍ ስታይል ምን ይመስላል እንዴት ነው ነገሮችን የሚሰሩት ታይማቸው እንዴት የሚጠቀሙት በቀን ውስጥ ምን አይነት ነገሮች አሉ የሚሰሩ ለምሳሌ አሁን አዲስ ነገር ለምሳሌ አንድ ሰው የሚያደርገው ነገር ኦር ሀቢት ነገር ሰምቼ ከመጣው እስቲ ልሞክረው ደስ የሚል ነገር ነው ብዬ I will try it then ራሴ የሚጠቅመኝ ነገር እንደሆነ አንደርስታንድ አደርጋለሁ ማለት ከዛ ትሩ ታይም ያን ኪፕ እያደረኩኝ እሄዳለሁ ዋው እሺ አሁን በዚህ ሰዓት ደግሞ ለተማሪዎች በጣም ምርጥ የሆነ ህይወታቸውንም በትምህርትም በአካዳሚክስም ሊቀይራቸው የሚችል ኮርስ እያዘጋጀሽ ነው እየሰራሽ ነውና እስኪ ስለ ኮርሱ ንገሪኝ ማለት ምን ይጠቅማቸዋል አሁን ያንን ኮርስ ቢከታተሉ ምን የተለየ ነገር ያገኙበታል አዎ ኮርሱ እንግዲህ በጣም ብዙ ነገር ኢንቨስት አድርጌ እየሰራሁበት ያለሁት ኮርስ ነው ብዙ ሪሶርሶችን ተጠቅሜያለሁ የራሴን ኤክስፒሪየንሶችን እዛ ላይ አካትቻለሁና ኮርሱ ኢን ጀነራል ስለ ላይፋቸውም ፕላስ ደግሞ ስለ ትምህርታቸውም ነው ለተማሪዎች በትምህርት እንዴት ሰክሰስፉል እንዴት እንደሚኮን ነው ኢን ጀነራል ዋናው ፖይንቱ እንዴት ሰክሰስፉል ፕሮዳክቲቭ ውጤታማ ተማሪ መሆን እንደሚቻል ነው የራሴ ኤክስፒሪየንስ አለ ፕላስ ደግሞ ስተዲ ሜቶዶች ለምሳሌ ሳይንቲፊካሊ ፕሩቭን የሆኑ የጥናት ዘዴዎች አሉ ወርልድ ዋይድ በጣም ብዙ ተማሪዎች ተጠቅመውባቸው ኢፌክቲቭ የሆኑባቸው ሰክሰስፉል የሆኑባቸው ሜቶዶች አሉ ሶ እነሱን ሪሰርቾችን ኢንክሉድ እያደረኩኝ አምጥቼ ኮርስ ላይ አካትቻለሁ ኦኬ ሶ የራሴን ኤክስፒሪየንስም ጨምሬያለሁ በተጨማሪ ደግሞ ከትምህርቱ ተጨማሪ አሁን ላይ ሃይ ስኩል ያሉ ተማሪዎች ቲኔጀር ናቸው ሶ ታይማቸው በጣም ኢምፖርታንት ነው ለነሱ በዚህ ሰዓት ሶ እንዴት ታይማቸው መጠቀም አለባቸው ከትምህርት ውጪ ሶፍት ስኪል እንዴት ነው የሚያዳብሩት ኮሚኒኬሽን ስኪል ፐብሊክ ስፒኪንግ ስኪል እንዴት ነው የሚያዳብሩት በተለይ ደግሞ የላንጉዌጅ ስኪላቸው እንዴት ነው የሚያዳብሩት የመናገር ችሎታቸው እንዴት ነው የሚያዳብሩት ሶ እነዚህ አይነት ነገሮችን just ሳይድ ኢንካም የሚያገኙባቸውም ሊሆኑ ይችላሉ እንደ ዲጂታል ስኪሎች አሁን ዘመኑ የዲጂታል ነው እንደምናውቀው ሶ እነ ቪዲዮ ኤዲቲንግ ግራፊክስ ዲዛይኒንግ ሊሆን ይችላል እንደዚህ አይነት ትምህርቶች በጣም የተለመዱ ናቸውና እንደ ኢንካምም ፋይናንሻሊ በጣም ሰፖርቲቭ ናቸው ለተማሪዎች ሶ እንደዚህ አይነት ስኪሎችን እንዴት ይማሩ በምን ጊዜ ይማሩ በምን ሪሶርስ የት ቦታ ላይ ምን አይነት ዌብሳይቶች ላይ ሶ እንደዚህ አይነት ኢንጀነራል ነገሮችን ራሳቸውን አፕዴት የሚያደርጉበት ነገር ኢንክሉድ አድርጌያለሁኝ በአጠቃላይ ከኮርሱ መጨረሻ ላይ አንድ ተማሪ ራሱን ፐርሰናሊ የሚሆን ሶሻሊ ሜንታሊ የሚሆን ኤዱኬሽናሊ በብዙ ነገር ዲቨሎፕ አድርገው እንደሚያገኙት እኔ አልጠራጠርም ዋው እውነት ነው እኔ ማለት ከአንቺ ጋር አሁን እንኳን በዚች ኢንተርቪው ያገኘሁት ነገር በጣም ብዙ ነው ኮርሱንም ስታዘጋጁ ስትሰሪም አብሬሽ እያየው ነው ባይ ዘ ዌይ ኮርሱን ፊውቸር ኤክስ ላይ ሙሉውን ኮርስ ታገኙታላችሁ በተለይ ፊውቸር ኤክስ አባል የሆነ ተማሪ በነፃ ነው የሚያገኘው ሶ አሁን ዘቢባ የተናገረቻቸውን ነገሮች በሙሉ ጥቅሞች ታገኙባቸዋላችሁ እና እኔ በጣም ያስገረመኝ አሁን ከተናገርሽው ፓርት እቺ ልጅ አሁን ገና 4ኛ ዓመት ናት እና በጣም ብዙ ነገር እያሳካች ነው ኦልሞስት አሁን በዚህ ዘመን ኮርስ መስራት ማለት መጽሐፍ እንደ መጽሐፍ ነው ኦልሞስት ባይ ዘ ዌይ እና ዘቢባን ከ5 ዓመት በኋላ የት ነው የምናገኛት
ከ10 ዓመት በኋላ የት ነው የምናገኛት? ከ20 ዓመት በኋላ አስፓይሬሽንሽን ነው እንድትነግሪኝ የምፈልገው። ምን አይነት ቦታ ላይ ራስሽን ማግኘት ትፈልጋለሽ ታስቢያለሽ? ቢኮዝ ይሄን ቪዲዮ መጠየቅሽ ለተመልካቾች ብቻ አይደለም ላንቺም ነው። ነገ ከ5 ዓመት በኋላ ይሄን ቪዲዮ ከፍተሽ ታዩና እንዲህ ብዬ ነበር ይሄው እዚህ ጋር ራሴን አገኘኋት እንድትይ ነው። 10 ዓመት በኋላ ታዩና ብዬ ነበር ይሄው አገኘኋት እንድትይ ነውና 5 ዓመት 10 ዓመት 20 ዓመት በኋላ እሺ ያው ኒር 5 ዓመቱ ከ5 ዓመት በኋላ ራሴን ያው ዶክተር ሆኜ ነው የማየው። በትምህርቴ ዶክተር ሆኜ ተመርቄ ከዛ በኋላ እኔ ማስበው ወደፊት ኬሪየርን ብዬ ማስበው የሄልዝ ኢኖቬሽኖችን መስራት ነው በጣም ኢንትረስት የሚያደርገኝ። ሶ ከዚህ በፊትም እንደዚሁ ተወዳድረን ነበረ። በዚህ አዲስ አበባ ዩኒቨርሲቲ የሚያዘጋጀው የሄልት ፕራይዝ የሚባል ኮምፒቲሽን አለ እና እዛ ላይ ፒች አድርገናል ብዙ ጊዜ እና ዋው ምን ነበረ ባይዘ ሶሪ አቋረጥኩሽ፣ ግን ምን ነበረ ፒች ያደረጋችሁት? የፕሪቨንሽን የዲዚዝ ፕሪቨንሽን ለምሳሌ ክሮኒክ ዲዚዞች ብዙ ጊዜ ፎከስ ያደረግነው እዛ ላይ ነበረ። አሁን ሰው ለምሳሌ አመጋገቡን እንዴት ሊሚት ማድረግ እንዳለበት አቅም እንዴት ኤክሰርሳይዝ ማድረግ እንዳለበት አሁን ዲያቤትስ ብናየው የሚመጣው ከላይፍ ስታይል ነው የሚመጣው። ላይፍ ስታይል ሞዲፊኬሽኖችን ምን ማድረግ አለበት አንድ ሰው እንደዚህ ክሮኒክ ዲዚዞችን ሃይፐርቴንሽን ሊሆን ይችላል አቮይድ ለማድረግ እነሱን ኤዱኬት ማድረግ ነው፣ ሰዎችን አዌርነስ መስጠት። ኤንድ ኦልሶ ፈርስት ኤድ ላይ የመስራት ፕላን ነበረ በዙ ላይ ፒቻችን ላይ ስናደርግ ማለት ነው። በአጠቃላይ ፕሪቨንሽን ነው። ከዛ በተጨማሪ ከ5 ዓመት በኋላ እነዚህን ማሳካት ትፈልጋለች፣ ወደ ኢኖቬሽኑ መግባት። ከ5 ዓመት በኋላ እሱን ነው የማስበው። እሺ 10 ዓመት ቀጥል። ከ10 ዓመት በኋላ ደግሞ ስፔሻላይዝ አደርጋለሁ ያስባለሁ። ሰርጀሪ ነው ኢንተረስቴ የሆነው ስፔሻላይዜሽን ፊልድ። ሰርጀሪ ስፔሻላይዝ ካደረግኩኝ በኋላ ፕላስ ኢን አዲሽን ሳይኮሎጂስት መሆን እፈልጋለሁኝ። ሳይኮሎጂ እየተማርኩ ነው አሁን ፈርስት ይር ነኝ ገና። ሳይድ ላይ ሳይድ እየተማርሽ ነው እያያችሁ ነው እንግዲህ። እሺ ሳይድ ላይ እየተማርኩ ነው እና እስከዛ ግራጁዌት አደርጋለሁኝ። እኔ ማድረግ የምፈልገው ኢንፐርሰን ላይ መስራት ነው። ሰዎች ሜንታሊ ዳሜጅ ሲሆኑ መስራት ሜንታሊ ዲፕረስድ የሆኑ ሰዎች ላይ መስራት እፈልጋለሁ። ይህን ኢንትረስት ያደረገኝ ነገር ሜይንሊ ሜዲካል ስኩል ከገባሁኝ በኋላ ብዙ ሰዎች ድሮፕ አውት ሲያደርጉ አይቻለው፣ ራሳቸውን ሲያጠፉ ሱሳይድ ሲያካሂዱ አይቻለው እና ሜይን ሪዝኑ አንደርስታንድ የሚያደርጋቸው ሰው የለም፣ ፕሮብሌማቸውን የሚያውቁት ሰው የለም፣ ቁጭ ብሎ የሚሰማቸው ሰው ራሱ የለም። ኢቨን ፔሸንቶች ራሱ አሁን እዚህ ጥቁር አንበሳ ራሱ ብዙ አይነት ሲኒየሮች አሉ፣ ዶክተሮች አሉ፣ ግን ፔሸንት ኬር ላይ ዳትማች አልሄድም። የመንግስት ሆስፒታሎች ላይ ኦብቪየስሊ እንደምናውቀው ፔሸንት ኬር ትንሽ ነው እና ፔሸንቱ ምንድነው ጠጋ ብለን ራሱ ስናናግራቸው መስማቱ በራሱ በጣም ትልቅ ነገር ነው ለነሱ። እንዴት እንደጀመራቸው እንደዚህ አሞኝ ምናምን ሲሉን ቁጭ ብለን ስለሰማናቸው ራሱ ያመሰግኑናል። የሚሰማቸው ሰው የለም። በቃ ሰውን አንደርስታንድ የሚያደርግ ሰው ጠፍቷል በዚህ ታይም ላይ እና ሰውን ደግሞ በቃ ማንም ስለማይሰማኝ ለምን እናገራለሁ ብሎ ወደ ተስፋ መቁረጥ ይሄዳል። ዳትስ ዋይ ሱሳይድ የሚበዛው ሜንታል ዲፕሬሽን የሚበዛው። ሰዎችን መስማት ደስ ይለኛል። ሳይኮሎጂስት ሆኜ ክሊኒካል ሳይኮሎጂስት መሆን የምፈልገው፣ ኮንሰልታንት መሆን እፈልጋለሁ። የሰዎችን ፕሮብሌም ሜንታል ላይ ያላቸውን ችግር የሚሰማቸውን ስሜት how are they feeling from their darkest place አውጥቼ ጥሩ ሁኔታ ላይ ማደርሳቸው ሰው መሆን እፈልጋለሁ። እሺ ከ20 ዓመት በኋላ ከ20 ዓመት በኋላ ረጅም ነው። አይ ኖ አይቅርብኝ ያድርሰን ነው። በጣም አሪፍ ባይ ዘ ዌይ በጣም ሌላ አሁን ራሱን የዲስከቨር ያደረኩት ሆልድ ፕራይዝ ላይ እንደተሳተፍሽ ሳቅ በጣም ነው የገረመኝ። ያው ስራ ፈጣሪዎች ከዩኒቨርሲቲ የሚወዳደሩበት ነው እና ላይክ ቢግ ፕሮፋይል እንዳለሽ ነው አሁን ተማሪዎቹ የሚያዩት እና ኢትስ ኤቭሪቲንግ ፖሲብል እንደሆነ የምታሳየን ሰው ናት ዘቢባ። እና በመጨረሻ የምጠይቅሽ ላይክ እስካሁን አልጠየቀኝም፣ ግን እንደው ይህን ጥያቄ ቢጠይቀኝ ኖሮ እኮ ጥሩ ነው ለተማሪዎቹ ይጠቅማል ያልሽው ካለ ጥያቄውን ነግረሽን ከነመልሱ ብትነግሪኝ። ምንም ጥያቄ የለም። በእውነት በደንብ ጠይቄሻለሁ። አሪፍ ነው፣ በጣም አሪፍ። እሺ ልታመሰግኝ የምትፈልጊው አካል ካለ ኦር የምታስተላልፊው መልእክት ካለ ኦር ኢን ጀነራል ለተማሪዎች የምትመክራቸው ነገር ካለ የመዝጊያ ንግግር። ማመሰግናቸው ሰዎች መጀመሪያ ፈጣሪን አመሰግናለሁ። ጥሩ ደረጃ የደርሽም ላይሆን ይችላል። አሁን አም ስቱደንት ገና ብዙ ነገሮችን አኮምፕሊሽ ማድረግ አለብኝ ብዬ አስባለሁ። ግን እስካሁን ላለኝ ነገር አም ግሬትፉል፣ ጥሩ ደረጃ ላይ ነኝ ብዬ አስባለሁ። ቤተሰቦቼን ሰፖርት የሚያደርጉኝ ቤተሰቦቼን ማመስገን እፈልጋለሁኝ። ወይም ደግሞ ጓደኞቼን ማመስገን እፈልጋለሁኝ። በብዙ ነገር ሰፖርት ያደርጉኛል። ሀሳቤን በማጋራት ሊሆን ይችላል። በብዙ ነገር ማዋራቸውን ሰዎች ማመስገን እፈልጋለሁ። ዋው
በጣም ደስ የሚል ቆይታ እንደነበረን ተስፋ አደርጋለሁ። ከዘቢባ በጣም ብዙ ነገር ተምራችኋል። በየትኛውም የትምህርት ደረጃ ላይ የእድሜ ክልል፣ ጾታ ወይ ደግሞ ሁኔታ ላይ ብትሆኑ እንኳን ይሄ ቪዲዮ በጣም የሚጠቅም ነገር እንደሰጣችሁ እርግጠኛ ነኝ እና እስከ መጨረሻው ስላያችሁን ስለተከታተላችሁን በጣም አድርጌ አመሰግናለሁ። ቸር ቆዩልን።